የተባረከ ይሁን። ክብር ለመድኃኒዓለም ይሁን። ሃሌሉያ። የሚገርም እግዚአብሔር መንፈስ አለ። የሚገርም እግዚአብሔር ህልውና አለ። እኔ አላቅም እዚህ ቤት ስመጣ እዚህ ስቆም ብዙ ጊዜ ብያለሁ፣ ዛሬም ደግሜ እላለሁ። የሚገርም እግዚአብሔር መንፈስ አለ። እኔ ራሱ ለራሴ እለወጣለሁ፣ ለራሴ እለወጣለሁ። እውነቴን ነው የማወራችሁ እና በጣም ነው የሚገርመኝ የእግዚአብሔር መንፈስ በጣም ሲሰራ እንደዚህ ነው። ፕሬዘንሱ ሲኖር በቃ በጣም ነው ተአምራት ነው። አታውቁ ወዴት እንደምትሄዱ አታውቁ። መንፈስ እንደሚመራችሁ ነው የምትሆኑ። በእናንተ ስርዓት በእናንተ መንገድ አይደለም የምትሄዱ። ክብሩ ሁሉ እግዚአብሔር ይውሰድ። የእግዚአብሔር ስም የተባረከ ይሁን። እስኪ ለአፖስትል አጨብጭቡለት። አሜን። እሺ ጓደኛዬ አንድ ሰው ኮሚቴ ቲማቲም ልገዛ 10 ሰጥቻ ገንዘቤን ስትከማቲም ስጠኝ ሰው ልቀይርሽ ነው አልሰጥሽም ጊዜ ከልክ ተፈታታ ይዞት ሄደ። ገንዘቤን ማሰጠኝ ምናለው ግን ለአንተ ደግ ጎጎ ያድርግልህ ቢሆን ይላል። በሁለተኛ ገንዘቤን ወሰደብኝ ብለሽ ከተናገርሽ ወየውልሽ ይለኛል። ለአስር ብር ደግሞ ስምነ መሳለ ያስታል ይሄና ጓደኛ ያለች በኋላ የመጣች ባለቤት ይዟል ወደ ሄዳ ባልሽ እየመጣ ነው አይ በስራ ወቅት ነው ልብስ አልሰራ በማተማቂ ነው ምን አይነት ይሰራ ነው የደራሰ እቃው ዝም ብሎ ያለ ቤት ነው ጨለማ ነው። ሽንት ቤት ገብቼ እቃው ያስመራ ሽንት ቤት አለ አይደለ ጠባና እዛ ላይ ደግሞ ቦምባ ዛልችና እቃ ሞቱዛ አይ እቃ ተሰበብ ቁጭ የሳጥን ድምጽ ሰማና እዚህ ላይ ያለው እኮ ቃል ያጠቅሏል ነው እኔ መስለኝ ባለቤት ግን ሶስት እንትናቸው ጥቁሮች ናቸው እና መጣ እንዲህ አርባን ቤት እንደዚህ አዘ እንደዚህ ቢያያቸው ያቀው ቃላት እናገርኩ አላሰብሽ ብለው ይስቁኛል። በኋላ እንዲመለስ ብዬ ያባታካሻካ ከዛ ጋር የት እንደጠፉ አላውቅም። ሃሌሉያ ሃሌሉያ ብያቻቸው ያልኩና ደንግጬ ከዛ ምስክ ራባካላት አንድ ቃል ያወጣል። ከዛ የት እንደጠፉ አላውቅም። ተነስቼ እነዚህ ሶስት የገቡ ሶስት አቦል መንፈስ ቅዱስ ናቸው ብዬ ገለባትኩት ያለው ከዛ ተነስቶና ትንጸልዬ ትብዬ ቤት ተደረገው አልታወጣም። ዛሬ ግን ያለው ግን እንዲሄድኩ አልመጣም አልመጣም። ሃሌሉያ ሃሌሉያ ሁሌ ለቃለ ማውጣው ይወጣው ደግሞ ይሆንልኛል። በዛ ነው የሚለው እንዲሄድኩ እንደወጣው እየጸለይኩ እዚህ ያለ ምናምን እንዴ አብረው ይወጣሉ እዛ ረጅት ይመጣል። አሜን እኔ ያይተዋል እንደኝነን ወርሸለም አሜን አለማት በቃሉ መንፈስ ቅዱስ በቃል እንትን በልኝ ያልኩት በቃል ንካኝ አሜን በቃል በቃ እንዳለፈው በቃል እንደነካኝ አሁን ደግሞ መኖር እንዳረጋግ በመንፈስ ንካኝ ያልኩት እና በዝማሬ ነው ውስጥ አሜን ሃሌሉያ ለእግዚአብሔር ይሁን። ክብር ለእግዚአብሔር። ይህ ምስክርነት ቀላል አይደለም። የእግዚአብሔር መንፈስ ሲኖር ነው ሰዎች አርነት የሚወጡት። የእግዚአብሔር መንፈስ ሲኖር ነው ሰዎች የሚነኩት። መዝለል ስለቻልን አይደለም ምንዘለው የሆነ ነገር ነውና የእግዚአብሔር መንፈስ ስላለ በእሷ ውስጥ እግዚአብሔር ስለመሰከረላት አሁንም ክብር ለእግዚአብሔር። ሃሌሉያ ክብር ሁሉ ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ለአፖስትላችን ያልኳችሁ ዝም ብያለሁ። አፖስትል ልዩ በሆነ ጸጋ እንግዲህ እየተገለጠ ነው አይደል? በሙዚቃው እኔ አልችልም እያለ ከሚችለው በላይ ነው እየተጫወተ ያለውና በጣም የሚያስገርም ነውና እግዚአብሔር ይመስገን። እኛንም እንግዲህ ያው እንግዲህ አስለምደን እያልን ነው አሁን መልመድ እንፈልጋለን። ክብር ሁሉ ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ዛሬ እንግዲህ ጌታ ይረዳናል። ጌታ እንግዲህ በቃሉ ይናገረናል። እስኪ እግዚአብሔር ይናገረኛል በሉ። እስኪ እግዚአብሔር ይናገረኛል በሉ። እግዚአብሔር ይናገረናል። እግዚአብሔር በብዙ መንገድ ይናገራል። ዛሬ ደግሞ በቃሉ ይናገረናል። በራሱ ቃል ይናገረናል። እኛ ምንም ነን። እግዚአብሔር እንግዲህ ያው ቃሉን በእኛ ውስጥ እኛ ቱቦ ነን አይደል?
በእኛ ውስጥ ያስተላልፈዋል እና ክብሩን ደግሞ ራሱ እግዚአብሔር ይወስዳል። ሃሌሉያ! ክብር ሁሉ ለእግዚአብሔር ነው። ዛሬ እንግዲህ እግዚአብሔር እንዴት ደስ ማሰኘት እንችላለን በሚል ሐሳብ ነው የምንማረው። እግዚአብሔርን እስኪ በሉት፣ እስኪ እግዚአብሔርን እንዴት ደስ ማሰኘት እንችላለን? እስኪ እግዚአብሔርን ድገሙና እግዚአብሔርን እንዴት ደስ ማሰኘት እንችላለን? እግዚአብሔርን ጎን ላይ ላለው ሰው እግዚአብሔርን ደስ ማሰኘት ይችላል ወይ? እግዚአብሔርን ደስ ማሰኘት ይችላል። ደግማችሁ በሉ፣ እግዚአብሔርን ደስ ማሰኘት ይችላል። እግዚአብሔርን ደስ ማሰኘት ይችላል። ሃሌሉያ! ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለእግዚአብሔር ይሁን። እንግዲህ በብዙ መንገድ እግዚአብሔርን ደስ ልናሰኝ የምንችላቸውን መጽሐፍ ቅዱስ ላይ ብዙ ክፍሎች ልናይ እንችላለን። ብዙ ሐሳቦችን እናወራለን። እንደው ለማውራት ያክል ለምሳሌ እግዚአብሔርን በቅድስናችን ደስ ልናሰኘው እንችላለን። መጽሐፍ ቅዱስ በብዙ መንገድ ስለ ቅድስና ያወራል። በቅድስና እግዚአብሔርን ደስ ልናሰኝ እንደምንችል በደንብ ይናገራል። ምክንያቱም ሰው ሲቀደስ ተቀደሱ ብሎ ይናገራል። ኢያሱ መጽሐፍ ላይ ይናገራል። እንድንቀደስ ተቀደሱ ብሎ ለእስራኤላውያን ሲናገር እናያለን። ስለዚህ በመቀደስ ውስጥ እግዚአብሔር ደስ ሊሰኝ የሚችልበት ነገር እንደሆነ እናያለን። ሁለተኛው እንግዲህ ይሄ እግዚአብሔር ደስ ሊሰኝ የሚችልበት ወይም ደግሞ እግዚአብሔር በእኛ ደስተኛ ሊሆን የሚችልበት ነገር እግዚአብሔር ልናስደስትበት የሚችልበት ነገር መታዘዝ ነው። መታዘዝ ያውላችሁ እንደምታውቁት የእግዚአብሔርን ሐሳብ በመፈጸም የእግዚአብሔርን ሐሳብ በማድረግ እግዚአብሔርን ምን ልናደርገው እንችላለን? ደስ ልናሰኘው እንችላለን። ሃሌሉያ! አይደለ? ሌላው ደግሞ አምልኮ ነው። በአምልኮ እግዚአብሔርን ደስ ልናሰኘው እንችላለን። አይደለ? እግዚአብሔርን ስናመሰግን የምስጋና ጸሎት ለእግዚአብሔር ስናቀርብ ምስጋናችን ለእግዚአብሔር ስንሰጥ፣ ምክንያቱም እኛ ሁሉ ጊዜ እንድናመሰግነው እግዚአብሔር ይፈልጋል። ለእግዚአብሔር ሰው ሊሰጥ የሚችለው ምንም ነገር የለም በዚህ ምድር ላይ። ለእግዚአብሔር ልንሰጥ የምንችለው ነገር መስዋዕት፣ ገንዘብ፣ የሆነ ወርቅ፣ ሀብት ምናምን ልትሰጥ አትችልም። ለእግዚአብሔር የምትሰጠው አንድና አንድ ነገር አምልኮ፣ ምስጋና ብቻ ነው። ስለዚህ እግዚአብሔርን በምን ደስ እናሰኘዋለን? በምስጋናችን ደስ እናሰኘዋለን። እኔ ግን ዛሬ አንድ አራት ነገሮችን ላወራችሁ እፈልጋለሁ። እነዚህ እንደ መግቢያ የተጠቀምኳቸው ናቸው፣ ግን መጽሐፍ ቅዱስ ላይ የተወሰኑ ሐሳቦችን መጽሐፍ ቅዱስ ያስተምረናልና እንግዲህ ይሄን መጽሐፍ መንፈስ ቅዱስ ያስተማረኝ ለእናንተ ደግሞ አካፍላለሁ። ዛሬ አራት ነገሮችን ነው ማሳያችሁ። አንደኛው እግዚአብሔርን እንግዲህ ደስ ለማሰኘት ወይም ደግሞ እግዚአብሔር በእኛ ደስ እንዲሰኝ ምንድነው ሊያስደስተው የሚችለው የሚለውን ነገር ስናይ እግዚአብሔር የመጀመሪያው እግዚአብሔር ላይ ያለን መታመን፣ እግዚአብሔር ላይ ያለን መታመን፣ እግዚአብሔር ላይ ያለን መታመን። እግዚአብሔር ላይ ያለን መታመን ማለት ምን ማለት ሰው በእግዚአብሔር ላይ ያለው እምነት ምን አይነት ማለት ሰው ምን ነው ምናምን። ለምሳሌ ዛሬ ከቤታችን ወጥተን ሁላችን ወደዚህ ስፍራ መጥተናል። ወደዚህ ስፍራ ስንመጣ ምናልባት በዚህ ሰዓት ስራ ልንሰራ እንችላለን፣ ገንዘብ የምናገኝበት የተለያየ የምናደርጋቸው ነገሮች አሉ። እነዚህ የኛ የምንላቸው ቤተሰቦች ይኖራል፣ ልጆች ይኖራል፣ ሁሉን ነገር ትተን ወደዚህኛው ቤት መጥተናል። ወደዚህኛው ቤት ስንመጣ አንድ የመጣንበት ነገር አለ፣ አንድ የምናምነው ነገር አለ፣ እሱም እግዚአብሔር ነው። ስለዚህ እግዚአብሔርን አምነን ወደዚህ ስፍራ መጥተናል። ስለዚህ አምነን የመጣነው ደግሞ ያመነውን ነገር በትክክል ላመነው ነገር ምላሽ ልንሰጥ ይገባል። ያንን እምነታችንን ልንገልጥ ይገባል። ስለዚህ እግዚአብሔር በምንድን ነው ከሰው ደስተኛ ሊሆን የሚችለው ብለን ስናስብ ሰው በእግዚአብሔር ሲታመን። ለዚህ ነው መጽሐፍ ቅዱስ ላይ ይናገራል። ዕብራውያን መጽሐፍ ላይ ስለ እምነት ብዙ ሐሳቦችን ያወራል። ግን ለዛሬ 11:6 ላይ ያለው ታሪክ ከፍልኝና እናነባዋለን። ሃሌሉያ! ክብር ለእግዚአብሔር ይሁን። አሜን። ዕብራውያን ምዕራፍ 11 እንግዲህ ዕብራውያን መጽሐፍ ሁላችሁም እንደምታውቁት ስለ እምነት አባቶች የሚናገር ስለ እምነት የሚያወራ ክፍል ነው። ስለ እምነት ሐሳቦች በጣም የሚገልጥ ነውና ሃሌሉያ! ክብር ለእግዚአብሔር። 11:6 ደግሞ ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። ምክንያቱም እግዚአብሔርን የሚቀርብ ሁሉ እግዚአብሔርን መኖሩን በልቡ ለሚሹት ዋጋ እንደሚሰጥ ማመን አለበት። እዚህ ጋር ሲናገር እንደዚህ ይላል። ሶስት ነገሮችን እዚህ ቃል ላይ እናያለን። እንደዚህ ብሎ ይናገራል። ያለ እምነት ደስ ማሰኘት አይቻልም ብሎ መጀመሪያ ይዘጋዋል። ያለ እምነት ደስ ማሰኘት አይቻልም። እግዚአብሔር ያለ እምነት ጎናችሁ ላለ ሰው እግዚአብሔርን ያለ እምነት ደስ ማሰኘት አልችልም በሉ። እዚህ ክፍል ላይ ሲናገር እግዚአብሔር ያለ እምነት ደስ ማሰኘት አይቻልም ብሎ ይጀምርና እንደዚህ ይላል። ይውላችሁ ወደ እግዚአብሔር የሚደርስ ይላል። ወደ እግዚአብሔር የሚደርስ ይላል። የሚደርስ ወደ እግዚአብሔር የሚደርስ እምነት ሊኖረን ይገባል። እዚህ ጋር ሲናገር ወደ እግዚአብሔር የሚደርስ አንድ፣ ሁለተኛ እግዚአብሔር እንዳለ ይላል። ሁለት እግዚአብሔር እንዳለ ለሚፈልጉትም ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋል። ሶስት ነገሮችን ያወራል። የመጀመሪያ ወደ እግዚአብሔር የሚደርስ ይላል። ምን እምነት? እምነታችሁ ወዴት ነው? ሰው ምንድን ነው አምናችሁ የመጣችሁ? ዛሬ ወደዚህ ስትመጡ የት የሚደርስ እምነት ኖሯችሁ ነው የመጣችሁ?
ወደ እግዚአብሔር የሚደርስ እምነት ኖሯችሁ የመጣችሁት ትክክለኛ የሆነ እምነት ላይ ተመስርታችሁ የመጣችሁት እግዚአብሔርን ለመደገፍ እግዚአብሔርን ለመመርኮዝ አምናችሁ የመጣችሁት ለዚህ ነው እዚህ ጋር ሲናገር ወደ እግዚአብሔር የሚደርስ ብሎ ይናገርና መጀመሪያ ላይ ዘግቶት ነው የሚያወራው ሰው ያለ እምነት እግዚአብሔርን ደስ ማሰኘት አይችልም ብሎ ነው የሚያወራው አያት የሚደርስ እምነት ሊኖረን ይገባል ምን ማለት ነው ጠንካራ የሆነ ልፍስፍስ ያልሆነ ትክክለኛ የሆነ እምነት ሊኖረን ይገባል ለምሳሌ እዚህ ቤት ውስጥ የተቀመጣችሁበት ወንበር አለ ይሄ ወንበር ስትቀመጡ ምንም አይነት ነገር ሳታስቡ ሳትጨነቁ ነው ቁጭ ያላችሁበት ምንም አይነት ነገር ወንበሩ ይጥለኛል ምናምን ብላችሁ አይደለም ካልኩሌት ሰርታችሁ አይደለም የተቀመጣችሁ ወንበሩ ወንበር ስለሆነ ቁጭ ብላችኋል ወንበር ነው የሚለውን ሐሳብ ስላመናችሁና ያስቀምጠኛል የሚል መረዳት ውስጥ ስለገባችሁ ቁጭ ብላችኋል ስለዚህ እዚህ ጋር ሲናገር ወደ እግዚአብሔር የሚደርስ ወደ እግዚአብሔር የሚደርስ አቅም እንዳለው እምነት አምናችሁ ልትመጡ ይገባል ማለት ስለዚህ ሰው እግዚአብሔርን ደስ ሊያሰኝ የሚችለው ይሄ መረዳት ሲኖር ወደ እግዚአብሔር የሚደርስ ወይም ደግሞ በእግዚአብሔር ላይ መመርኮዝ በእግዚአብሔር ላይ መደገፍ እንዳለበት በትክክል መረዳት ሲችል አንደኛ የመጀመሪያው እግዚአብሔርን ደስ ያሰኛል ማለት ነው ሁለተኛው እዚሁ ጋር ሲናገር ምን ያህል እግዚአብሔር መኖሩን ማመን ብሎ ይናገር እግዚአብሔር መኖሩን ማመን አሁን ሉዓላዊ የሆነው እግዚአብሔር እንዳለ በመስማት ማለት ነው እምነት ከመስማት ነው ይላል መስማትም ይላል ከእግዚአብሔር ቃል ነው ይናገር አያችሁ ሰው ሁሉ ጊዜ ማመን የሚለውን ነገር ሲያስብ ከመስማት እንደሚጀምር መስማት ደግሞ ከማን ከእግዚአብሔር ቃል እንደሆነ ማወቅ መቻል አለበት ግን እዚህ ጋር እግዚአብሔር መኖሩን ማመን ብሎ ሲናገር እግዚአብሔር ሉዓላዊ የሆነ አምላክ እንዳለ እርግጠኛ መሆን መቻል አለባችሁ ዛሬ ስትመጡ እግዚአብሔር እንዳለ አምናችሁ ነው እዚህ ጋር የመጣችሁ እግዚአብሔር የኔን ነገር ይፈውሷል የኔን ነገር ይሰራዋል የኔን ነገር ያስተካክለዋል ብላችሁ አምናችሁ የመጣችሁ ይኸውላችሁ ብዙ ሰው እግዚአብሔር እንዳለ ያውቃል እግዚአብሔር እንዳለ ግን ማመን ያቅተዋል እግዚአብሔር እንዳለ ያምናል ግን እግዚአብሔር እንዳለ መረዳት ያቅተዋል በዛ እግዚአብሔር መኖር ውስጥ ነገሩ እንደሚፈታ መረዳት ያቅተዋል ለምን ይመስላችኋል ለምሳሌ አንዳንድ ሰዎች ታመው ሊሆን ይችላል የሆነ ነገር ሆነው ሊሆን ይችላል በሆነ አይነት ችግር ውስጥ ሆነው ሊሆን ይችላል ይመጡና ያጸልዩናል ለምሳሌ አገልጋዮች አይደለ ያጸልዩናል ወዲያው ደግሞ ሌላም ቦታ ሄደው ሲያጸልዩ ያለ እምነታቸው የተነካረ ናቸው እምነታቸው በዛ ነገር ላይ የሚያምኑበት እምነት የላላ እምነት እግዚአብሔር እንዳለ መረዳት መቻል አለበት አንድ ሰው ሁሉ ጊዜ ስለ እምነት ሲያስብ እግዚአብሔር እንዳለ ማወቅ መቻል አለበት የትኛውንም ነገር ስታረጉ በህይወታችሁ ላይ አለ ብላችሁ ሉዓላዊ ነው ብላችሁ ወደሱ የሚደርስ እምነት ኖሯችሁ ከመጣችሁ እግዚአብሔር እንዳለ እርግጠኛ መሆን መቻል አለባችሁ ስለዚህ አንድ ሰው በእግዚአብሔር መኖር እርግጠኛ መሆን መቻል አለበት የእግዚአብሔርን መኖር በትክክል ማመን መቻል አለበት ሶስተኛው ደግሞ እዚሁ ጋር ሲናገር ምንድነው ቢሉ ለሚፈልጉትም ዋጋ ወይም ስጦታን እንደሚሰጥ ማመን ያስፈልጋል ይላል አይደለ ለሚፈልጉትም ይላል ዋጋ ወይም ስጦታ እንደሚሰጥ ያመን ዘንድ ያስፈልጋል ይላል ይሄንን ታዲያ ክፍል ማቴዎስ 7:8 ያሳያችኋል ለሚፈልጉትም ብሎ ሲናገር እግዚአብሔርን ለሚፈልጉት ይሆናል እግዚአብሔርን አምናችሁ ስትመጡ በእግዚአብሔር መኖር ካመናችሁ የእግዚአብሔር መኖር እንዳለ ካረጋገጣችሁ እግዚአብሔር ለእናንተ የሚያስፈልገውን ነገር እንደሚሰጣችሁ ጭምር ማመን ይችላል ሃሌሉያ አሜን አይደለ እግዚአብሔር የሚሰጣችሁ ነገር እንዳዘጋጅ እግዚአብሔር የሚሰጣችሁ ነገር እንዳለው ማመን ይችላል ይሄ ነው እምነት ማለት ስለዚህ በዚህ እምነት ነው እግዚአብሔር ደስ የሚሰኘው እግዚአብሔር በምን አይነት እምነት ደስ ይሰኛል ብላችሁ ካላችሁ የመጀመሪያው እግዚአብሔር መኖሩን በሚያምን እርግጠኛ በሆነ ሰው ሁለተኛ ነገር ደግሞ ማሻአላ እግዚአብሔር የሚያደርስ እምነት እንዳለ አምኖ የሚንቀሳቀስ ራን የሚያደርግ ሰው እንቅስቃሴ የሚያደርግ ሰው የሆነ ነገር ማድረግ ሲፈልግ እግዚአብሔር አለ ብሎ ራን የሚያደርግ ሰው የሚያደርስ እንደሆነ እግዚአብሔር ጋር እንደሚያደርስ አካሄዱ አረማመዱ እግዚአብሔር ጋር እንደሚያደርስ ሰው የሚያምን ሰው ሃሌሉያ 7:3 እና 8 አንብቡ ለሚፈልጉትም ዋጋን ይላል እዚህ አሁን ማወራው ይሄ የምናገራችሁ ለሚፈልጉትም ዋጋን የሚሰጥ ዕብራውያን 11:6 ላይ ሶስት ነገሮችን ነው የሚያወራው እንዳልኳችሁ የመጀመሪያ ወደ እግዚአብሔር የሚደርስለት ሊኖረን ይገባል ሁለተኛ እግዚአብሔር መኖሩን ማመን እንዳለብን ይናገራል እዚህ 6:11 ላይ ማለት ሶስተኛው ለሚፈልጉትም ዋጋ ብሎ ይናገራል ሶስት ነገሮችን ነው የሚናገር ስለዚህ ይሄ እምነት ያለው ሰው ነው ከላይ ሲናገር ያለ እምነት እግዚአብሔርን ደስ ማሰኘት አይችልም ብሎ ዘፍ ይተናገር ስለዚህ እነዚህ ነገሮች ማድረግ የሚችል ሰው እግዚአብሔርን ደስ ያሰኘዋል ማለት ዛሬ በጌታ በኢየሱስም ይሄ እምነት ውስጥ መግባት ይሆንልናል ዛሬ በኢየሱስም በዚህ እምነት መነካት ይሆንልናል በእንደዚህ አይነት የእምነት ኃይል ውስጥ መግባት ይሆንልናል ሃሌሉያ ማቴዎስ 7 ከ7 ጀምሮ 7 ይሰጣችሁ አሜን ታገኙማላችሁ አንኳኩ በሩን ይከፈትላችኋል የሚያምር ሁሉ ይሰጠዋል አሜን የሚፈልግ ያገኛል አሜን ለሚያንኳኳ በሩ ይከፈትለታል አሜን ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠው አባት አለን አሌሉያ ለምኗል ይሰጣችኋል
ዛሬ ወደዚህ ስፍራ ስትመጡ እግዚአብሔር አለ ብላችሁ የመጣችሁ የተለያየ ጥያቄ ይዛችሁ ትችላላችሁ። እግዚአብሔር እንዳለ አምናችሁ የመጣችሁ ወደ እግዚአብሔር የሚያደርስ እምነት ኑሯችሁ ተንቀሳቅሳችኋል። እግዚአብሔር እንዳለ ደግሞ አምናችኋል። አሁን የምትፈልጉት ነገር ደግሞ አለ። ያ የምትፈልጉትን ነገር ደግሞ ስትጠይቁ እግዚአብሔር ይሰጣል። ዛሬ በኢየሱስ ስም የፈለጋችሁትን ነገር ይዛችሁ መሄድ ይሆናል። ዛሬ በጌታ በኢየሱስ ስም ከእግዚአብሔር የፈለጋችሁትን ነገር ይዛችሁ መሄድ ይሆናል። ሃሌሉያ አሜን። ለዚህ ነው እዚህ ጋር ሲናገር እነዚህ ሶስት ነገሮች የሚተገብር ሰው እግዚአብሔርን ደስ ያሰኘዋል። እግዚአብሔርን ደስ ለማሰኘት ወደዚህ ወደዛ ቤት አይጠበቅባችሁ። እግዚአብሔር እንዳለ ማመን፣ በምትሄዱበት ስፍራ እግዚአብሔር እንዳለ ማመን፣ በዚህ ምድር ላይ እግዚአብሔር እንዳለ ማመን፣ እናንተ የእግዚአብሔር ልጆች እንደሆናችሁ ማመን፣ እግዚአብሔር አብሮነቱ ከእናንተ ጋር እንዳለ ማመን። ሃሌሉያ አሜን። በቃ ይሄንን ማድረግ ከቻላችሁ እግዚአብሔር ደስ ያሰኛል። መጽሐፍ ቅዱስ ላይ ብዙ የእምነት አባቶች አሉ። በጣም የተወሰኑትን አሳያችኋለሁ። ስለዚህ የመጀመሪያው በጣም ልናስተውል የሚገባው በጣም ልንረዳ የሚገባው እዚህ ክፍል ዕብራውያን 11:6 ላይ ሲናገር ያለ እምነት እያለ ስለ ሄኖክ አወራለሁ እሱ በኋላ ግን ዋናው ልንረዳው የሚገባው ነገር ምንድነው? እኔ መንፈስ ቅዱስ ያስረዳኝ የተረዳው ይሄንን ክፍል ሰሞኑን እያየሁት ነበር። ከባለፈው ጀምሮ እያየሁት ነበር። በጣም እየተገረምኩኝ ነበር። ማለት መንፈስ ቅዱስ ባስረዳኝ ማለት ሰው ወደ እግዚአብሔር የሚያደርሰው እምነት ከሌለው ከንቱ ነው ማለት እግዚአብሔርን ደስ አያሰኝም ማለት በእግዚአብሔር ሰው ካላመነ ከንቱ ነው ማለት ነው። ለዚህ ነው እምነታቸው ብዙ ሰዎች ሲሻል ታያላችሁ። ሰው እግዚአብሔር እንዳለ ማወቅና እግዚአብሔር መኖሩን ማመን ማረጋገጥ ትክክለኛ ነገር ለዛ ነገር አለ ብሎ ማመን የተለያዩ ነገሮች ናቸው። ስለዚህ የእግዚአብሔርን መኖር ማመን ዋናና ቁልፍ ነገር ነው። ያመናችሁት እምነት ደግሞ ወደ እናንተ የሚያስፈልጋችሁ የትኛውንም ነገር ስትጠይቁ ወደ እናንተ እንደሚያመጣ ማመን ደግሞ ራሱ የቻለ ነገር ነው። እነዚህ ሶስት ክራይቴሪያዎች ማሟላት ሲችሉ እግዚአብሔር ደስ ይላል። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ ስም ይሄ መንፈሳዊ አይን ይብራል። አሜን። ይሄ መንፈሳዊ አይን ይብራል። አሜን። እግዚአብሔርን ልናምንበት መንፈሳዊ አይን ይብራል። አሜን። ወደ እግዚአብሔር የሚያደርስን መንገድ የምንጠበጥብበት መንፈሳዊ አይን ያብራል። በጌታ በኢየሱስ ስም ያብራል። የሚያስፈልገን የሚሰጠን ወዳጅ እንዳለን የምንረዳበት አቅም በኢየሱስ ስም ይጨመር። ሃሌሉያ ክብር ለእግዚአብሔር። አሜን። የመጀመሪያው ይሄ እምነት ነው። በእግዚአብሔር ላይ ያለን እምነት፣ በእግዚአብሔር ላይ ያለን መደገፍ፣ በእግዚአብሔር ላይ ያለን በቃ እግዚአብሔር ያለን እውነት በቃ እግዚአብሔር መውደድ ለእግዚአብሔር ያለን መገዛት ይሄ ነው። ስለዚህ ይሄን ማድረግ ስንችል እግዚአብሔር ምን ይላል? እስኪ ደስ ይለዋል በሉ። ሃሌሉያ የተወሰኑ ሰዎችን ላሳያችሁ። በእምነት ጠንካራ የሚባሉ መጽሐፍ ቅዱስ ላይ የተጻፉ የተወሰኑ ሰዎችን ላሳያችሁ። የተወሰኑ ሰዎችን ለምሳሌ ኖንን መመልከት እንችላለን። ኖን ማየት እንችላለን። ኖ ዕብራውያን 11 ላይ እዛው ክፍል ላይ ብታረብኝ ደስ ይለኛል። ቁጥር 7 ላይ እዛው ጋር የሚገልጸው እዛው ጋር በእምነት እንግዲህ በዛ ዘመን ኃጢአት በዝቶ በነበረ ዘመን እግዚአብሔር ማንንም ማግኘት ስላልቻለ አንድ ኖን እንዳገኘ መጽሐፍ ቅዱስ ያስተምረናል። ስለዚህ ይሄ ሰው ጻድቅ ነበር። ጻድቅ ስለነበር ይሄን ሰው እግዚአብሔር ስለፈለገ መርከብ እንዲሰራ ተናገረ። ያ ሁሉ ኃጢአተኛ በበዛበት ከተማ ውስጥ ምንም ነገር በሌለበት ኖርማል በሆነ ላይፍ ውስጥ እየኖሩ ምንም ነገር በሌለበት አይደለም ሁሉ ነገር ሰላም በሆነበት ምንም እኮ የሚታይ ነገር የለም። በዛ ሁኔታ ውስጥ ኖን እግዚአብሔር ትእዛዝ አዘዘ። መርከብ ስራ አይደለ አንብቦታል ያውቃሉ። ኖህ ገና ስለማይታየው ነገር እግዚአብሔርን ኖህ ገና ምን አለ? ስለማይታየው ነገር ያለ ይጀምራል። ሃሌሉያ እግዚአብሔርን ባስቀመጠው ጊዜ እግዚአብሔርን ፈርቶ ቤተሰቡንም ለማዳን መርከብን በእምነት ሰራ። በእምነቱም ዓለምን ኮነነ። አሜን ቴንክ ዩ። መርከብን በእምነት ሰራ። በእምነቱም ዓለምን ምን አለ? ኮነነ። ሁለት ነገሮች ነው። በእምነቱም የሚገኘው ጽድቅ ወራሽ ሆነ። ሶስተኛ ነገር ነው። እዚህ ጋር ሶስት ነገሮችን ማየት እንችላለን። በጣም ሰፊ ነው ሐሳቡ፣ ግን ሶስት ነገሮችን ነው። አመነ ይላል። እንደገና በእምነት ምን አለ? ኮነነ። ዓለምን ምን አለ? ኮነነ ይላል። ከዛ ደግሞ በእምነቱ ማለት ነው በጽድቅ የሚገኘውን ወራሽነት ሃሌሉያ። አያችሁ፣ ትክክለኛ የሆነ እምነት ሲኖረን ትክክለኛ በሆነ የእምነት መንገድ ውስጥ ስንሆን እግዚአብሔርን በትክክል ስናል ወራሾች ነው። አሜን። እስኪ የጽድቅ ወራሽ ነኝ በሉ። የጽድቅ ወራሽ ነኝ ነው። ጻድቅ ሆነ ወራሽ ሆነ። የጽድቅ ወራሽ ሆነ። ሌላም ሰው አለ እንደዚህ ጻድቅ የሆነ ሰው ማለት አሳያችኋል። ለምንድን ነው የሰው እንደዚህ ሆኖ ካለ ምንም በሌለበት በማይታይ ሲጀምር ይናገራል። ሰላም በሆነበት ነው። ምንም አይነት ነገር ምንም ያስጨንቅ ምንም ያስፈራ ነገር በሌለበት እግዚአብሔርን ፈርቶ ይላል። የእግዚአብሔር ሐሳብ እግዚአብሔር የተናገረ እግዚአብሔርን በመስማት በማመን እግዚአብሔርን ማለት
እግዚአብሔር በትክክል ያለው ነገር ትክክል ነው ብሎ በማመን እግዚአብሔር ሊያደርግ ያለውን ነገር ስለሚያውቅ ማለት አምኖ እግዚአብሔር ያለውን ነገር አደረገ። ስለዚህ ይህ ሰው የጽድቅ ወራሽ ነው ይላል። ከዛ ደግሞ ዓለምን ምን አለ? ከዓለም ጋር ተጋፋ ማለት ኮነነ ማለት ዓለምና እሱ ይስማሙ አልቻሉም ማለት ነው። ተለያዩ ማለት አያችሁ፣ እምነት ከዓለም ጋር ያለያየናል። ይሄ ምድራዊ የሆነውን ነገር እንዳንመለከት ያደርጋል። የጽድቅ ወራሽ ያደርጋል። ስለዚህ እምነት ዋናና ቁልፍ ነገር ነው። ኖን ማየት እንችላለን። እዚሁ ክፍል ላይ ደግሞ ሳኔ ሄኖክን እናያለን። እዛው ከላይ 5 ላይ የሄኖክ ደግሞ በጣም የሚገርም ነው። የሄኖክ በጣም የሚገርም ነው። ብታነበው ደስ ይለኛል። የሄኖክ እንደውም በጣም የሚገርመኝ በእግዚአብሔር የተመሰከረለት ሰው አይደለም። ማይ ጋድ በማን የተመሰከረለት ሰው? በእግዚአብሔር የተመሰከረለት ሰው፣ ራሱ እግዚአብሔር የመሰከረለት ሰው። እሱ ብቻ አይደለም፣ ማንም ያልሆነውን የሆነ ሰው ነው ሄኖክ አይደለ? ተሰውሯል እስካሁን ድረስ። ያው እንግዲህ ማንም ያልቻለ ሃሌሉያ አሜን። ግን እግዚአብሔር ሄኖክም ሞት እንዳያይ ከዚህ ዓለም በእምነት ተወሰደ። አሜን። ሞትን እንዳያይ በምን ተወሰደ? በእምነት ተወሰደ። ምንን እንዳያይ? ሞትን እንዳያይ በምን? በእምነት ተወሰደ። ከዛ እግዚአብሔርም ስለወሰደው አልተገኘም። እግዚአብሔር ስለወሰደው አልተገኘም። የትም ልትሄድ ትችላለህ፣ ትገኛለህ። የትም ቦታ ልትገባ ትችላለህ፣ ትገኛለህ። እግዚአብሔር ሲወስድ ግን ልትገኝ አትችልም። ይኸው ከዘመናት በፊት ሄኖክ እስካሁን ድረስ ልትገኝ አልቻለም። ተሰውሯል። የት ይሁን የት ይቀመጥ ቤት ስፍራ ይሁን ልናውቅ አንችልም። ከዛ ነው ይላል ከመወሰዱ በፊት እግዚአብሔር ደስ አሰኘው፣ ተመሰከረለት፣ ተመስክሮለታል። ከመወሰዱ በፊት እግዚአብሔር ምን ደስ አሰኘው? እግዚአብሔርን ደስ ያሰኘው በምን ነው ብላችሁ ካላችሁ ሄኖክ የተመሰከረ እምነት የነበረው ሰው በእግዚአብሔር የተመሰከረ ነው። ሌላ ሰው አይደለም የመሰከረለት፣ በእግዚአብሔር የተመሰከረ እምነት ነው። ለዚህ ነው በእምነቱ ተመስክሮለታል። መጽሐፍ ቅዱስ ለዛ ነው እዛ ጋር ቢገልጸው እንደዛ ነው። ተመስክሮለት ነበር። እግዚአብሔር ምን አላለ? ደስ አሰኘ። ሃሌሉያ። አያችሁ፣ እግዚአብሔርን ምን ደስ የምናሰኝበት ነገር እምነት። በእግዚአብሔር ላይ ያለን መታመን፣ በእግዚአብሔር ላይ ያለን እምነት፣ እግዚአብሔር ላይ ያለን መመርኮዝ፣ እግዚአብሔር ላይ ያለን እምነታችን ትክክለኛ መስመር ከያዘ በዚህ ምድር ላይ ሁሉን ነገር ማሸነፍ እንችላለን። የትኛውም ነገር ሊያቆመን አይችልም። ከምድር ጋር እንጋፋለን። ከዓለማዊ ነገር ጋር ልንስማማ እንችላለን። ዓለማዊ ነገር ከኛ ጋር ህብረት ሊያደርጋቸው ዛሬ በኢየሱስም ይሄ መንፈስ ይጨመር። በጌታ በኢየሱስም ይሄ መንፈስ ይጨመር። በኢየሱስም ይሄ መንፈስ ይጨመር። አንድ ሰው ልጨምርላችሁ። አብርሃም ሮሜ መጽሐፍ ላይ እሱን ታነብኝ ደስ ያራሱ አብርሃም ያው ብዙ ታሪክ አለ። አብርሃም አመነ ይላል ጽድቅ መሆኑን ቆጠረለት ይላል። አብርሃም በጣም በእግዚአብሔር የሚታመን ሰው፣ ውጣ ሲለው የሚወጣ ሰው፣ ምንም በሌለበት የሚወጣ ሰው፣ እግዚአብሔርን ሲያምን እስከ ጥግ የሚያምን ሰው። ዛሬ በጌታ በኢየሱስ ክርስቶስ እግዚአብሔርን ማመን የምንችልበት እስከ ጥግ ማመን የምንችልበት አቅም በኢየሱስም ይብዛል። በጌታ በኢየሱስም ይብዛል። አሜን አሜን ሃሌሉያ። አብርሃም ታሪክን ታውቃላችሁ። በጣም የሚገርመኝ ከሁሉ በጣም የሚገርመኝ የአብርሃም ታሪክ በጣም በጭንቅ የወለደው በጣም በአስጨናቂ ሁኔታ ያገኘው አንድ ልጁ ይዘው ወደ ተራራው ሰዋል። በጣም ሰውየው በእግዚአብሔር ከመታመኑ የተነሳ እንደዚህ ያለ ወደዚህ ያለ እንግዲህ ከማግኘቱ በፊት እኮ የለመነውን ልመና ታውቃላችሁ። እጅግ በጣም እግዚአብሔር ለምኗል። እጅግ በጣም በሚገርም ሁኔታ እግዚአብሔር ለምኖ ነው ያገኘው። ልወረስ ነው ምናምን ብሎ ነው ያገኘው ይስሐቅ። ግን በጣም በሚገርም ሁኔታ እግዚአብሔር ከተናገረው እግዚአብሔር ከማመኑ የተነሳ ምንም ነገር ሳይደራደር ወደ ሞሪያም ተራራ ይዞት ሄደ። ምንም ደግሞ አልሳሳም። በጣም የሚገርም መሰዊያ አንስቶ ሊሰዋ አነሳ ይላል። ምን አይነት የእምነት ጥግ ውስጥ ያለ ሰው! ምን አይነት የእምነት ሰው! አያችሁ፣ እንደዚህ አይነት ጠንካራ የሆነ እምነት ሊኖረን ይገባል። እንደዚህ አይነት እምነት ሲኖር እግዚአብሔር ደስ ይሰኛል። እንደዚህ አይነት እምነት ሲኖራችሁ እግዚአብሔር ደስ ታሰኛላችሁ። አሜን። በቃ እንደዚህ ጠንካራ የሆነ እምነት ምንም ማትደራደሩበት፣ በእግዚአብሔርና በእግዚአብሔር ጉዳይ ላይ ማንደራደርበት በጌታ በኢየሱስም ይብዛል። በጌታ በኢየሱስም ይብዛል። በጌታ በኢየሱስም ይብዛል። እነዚህ የእምነት አባቶችን ስናይ በጣም ብዙ መጽሐፍ ቅዱስ ላይ ብዙ አሉ። ስናይ ብዙ ነገር ከነዚህ ውስጥ መማር እንችላለን። ስለዚህ ከዚህ ውስጥ ምንድነው ማየት የምንችለው ብዬ ሳስብ እግዚአብሔር እሱን በማመንና በእሱ ላይ በመመርኮዝ እሱ ላይ በመደገፍ እምነታችንን የእውነት በእሱ ላይ በማድረግ በእኛ ውስጥ ላይ የማያደርገው ተአምራት እንደሌለ ገባል። የማይፈጽመው ነገር እንደሌለ ገባል። የትኛውንም ነገር ብንጠይቅ አማኝ ከሆንን የማይሆንልን ነገር እንደሌለ ገባል።
ለኛ ከሚሆንልን ነገር ደግሞ በላው በጣም የገባኝ እዚህ ክፍል ላይ ምን ታውቃላችሁ? ሰው እግዚአብሔርን ደስ ማሰኘት ይችላል ብያሰብ ሰው እግዚአብሔርን ደስ ማሰኘት ይችላል። እግዚአብሔር እኮ ነው ሰውን ደስ የሚያሰኘው። በምንም ሁኔታ እኮ ሰው እግዚአብሔርን ደስ ሊያሰኝ እኮ አይችልም። ከባድ እኮ ነው። ባለን በምንራመደው እርምጃ፣ በምንንቀሳቀሰው እንቅስቃሴ፣ በምናደርጋቸው ነገሮች እግዚአብሔርን ማስደሰት እኮ ከባድ ግን ምንም ማድረግ አይቻልም። መጽሐፉ እንዳለ ደስ ማሰኘት ይችላል አይደል? ደስ ስታሰኙ ደግሞ በምን ደስ ታሰኛላችሁ? በእምነት ታሰኛላችሁ። ምንም ደግሞ ከከበደ ነገር እኮ አይደለም የሚያወራው። እምነት ብቻ ነው። እምነት እውነተኛ የሆነ ጠንካራ የሆነ እምነት፣ እግዚአብሔር መኖሩን የሚያሳምን እምነት፣ እግዚአብሔር ላይ መመርኮዝ፣ እግዚአብሔር ላይ መደገፍ ዛሬ በኢየሱስ ስም ይሄ ይብዛል። በጌታ በኢየሱስ ስም ይሄ ይብዛል። ሃሌሉያ። ሌላ ደግሞ እንዲህ የአዲስ ኪዳን ላይ እንግዲህ ኢየሱስ ክርስቶስ ጋር የነበሩ ወደ ኢየሱስ ክርስቶስ የመጡ ሰዎችን ደግሞ እንመልከት። አንድ ሰው እንመልከት። መቶ አለቃውን ማየት እንችላለን አይደለ? ሉቃስ መጽሐፍ ላይ 79 ላይ ማለት ይሄ መቶ አለቃ እንግዲህ ብታነቡ ሆይ በቤቴ ጣራ በታች ልትገባ አይገባኝም፣ አትድከም። ስለዚህ ወደ አንተ ልመጣ እንዲገባ ሰውነቴ አልቆጠርኩም። ነገር ግን ቃልን ተናገር፣ ብላቴናዬ ይፈወሳል። አሜን። እኔ ደግሞ ከሌሎች በታች የምገዛ ሰው ነኝ። ከኔም በታች ወታደሮች አሉኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል። ኢየሱስም ይህን ሰምቶ በእርሱ ተደነቀ ይላል። ሃሌሉያ። በማን ተደነቀ? በእርሱ ተደነቀ ይላል። የተደነቀው በምንም አይደለም፣ በሰውየው እምነት ነው። ይሄ ሰው አንተ መምጣት አይጠበቅብህም፣ አንተ ወደ ቤቴ መግባት አይጠበቅብህም፣ እኔም ገዢ ነኝ፣ እኔ እንደፈለኩ ሰዎችን ማዘዝ የምችል ሰው ነኝ፣ ስልጣን ያለኝ ሰው ነኝ፣ እኔ እንደዚህ ሂድ ብል ይሄዳሉ፣ ና ብላቸው የሚመጡ ሰዎች አሉ። አንተ ሁሉን የምትችል ነህ እያለ እኮ የእሱን የበላይነት እየተናገረ እኮ የክርስቶስን ሁሉን አድራጊነት እያወራ እኮ ሁሉን ነገር ማድረግ መፈጸም የምትችል ነህ እያለው እኮ እውቅና እየሰጠው እኮ። ስለዚህ አንተ ምን ብላለሁ? ቃልን ብቻ አንበል ተናገር፣ ያንተ ቃል ይሰራል፣ አንተ መምጣት አይጠበቅብህም ብሎ እየተናገረው ኢየሱስ ተደነቀ። ሃሌሉያ። በምኑ? በእምነቱ። በምኑ ማለት ነው የተደነቀው? በእምነቱ። ሰውየው ቃል ምን ያህል አቅም እንዳለው የተረዳ ሰው፣ ኢየሱስ ምን ማድረግ እንደሚችል የሚያውቅ ሰው፣ የኢየሱስ መምጣት ሳይሆን ኢየሱስ በየትኛውም ስፍራ ላይ መፈወስ እንደሚችል የሚያውቅ ሰው። አሜን። ዛሬ በኢየሱስ እንደዚህ አይነት እምነት በኢየሱስ ይባርክ። እንደዚህ አይነት የእምነት ኃይልን በኢየሱስ ማግኘት ይሁንላችሁ። በጌታ በኢየሱስ ማግኘት ይሁንላችሁ። አሜን። ሃሌሉያ። አሜን። ስለዚህ ኢየሱስን አስደነቀው። ስለዚህ ኢየሱስ ተደስቷል ማለት ነው። ይሄ ሰው አማኝ ነው። እምነቱ ነው ኢየሱስን ያስደነቀው። ስለዚህ ኢየሱስ ምን ብሏል ማለት ነው? ተደስቷል ማለት ነው። ምክንያቱም ያለ እምነት እግዚአብሔር ደስ አይሰኝም። እምነት እግዚአብሔርን ምን ይለዋል ማለት ነው? ያስደስተዋል ማለት ነው። አማርኛው እንደዛ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ሲል እምነት እግዚአብሔርን ምን ያለው ማለት ነው? ያስደስታል ማለት ነው። ስለዚህ ይሄ ሰውዬ አማኝ ነው። የሚገርም አስደናቂ አማኝ ነው። ያስደነቀ ኢየሱስን ያስደነቀ አማኝ ነው። ስለዚህ ኢየሱስን ስላስደነቀ ጠንካራ የሆነ እምነት ታየበት። ስለዚህ ኢየሱስን ምን ብሎታል? አስደስቶታል። ዛሬ በኢየሱስ ይሄ አቅም ይግባል። አሜን። ይሄ አቅም ይግባል። እንደዚህ አይነት የእምነት መንፈስ መረዳት ውስጥ መግባት ይሁን በኢየሱስም ይሁንላችሁ። አሜን። ሃሌሉያ። አሜን። አንድ ሰው ልጨምርላችሁ። ደም ሲፈሳት የነበረች ሴት 12 ዓመት ደም ሲፈሳት እቺ ሴት እንደምታውቁት በጣም በክርስቶስ የምታምን ሴት በጣም ነው የምትገርመኝ። የእምነቷ አይገርም። እቺ ሴት በጣም በሚገርም ሁኔታ አስደናቂ በሆነ ሁኔታ ኢየሱስ ክርስቶስ ወደዛ ከተማ እንደመጣ በሰማች ጊዜ ሄጄ አለች፣ የልብሱን ጫፍ ብነካ አለች። እምነቷ የሚገርም እኔ እምነቷ አይደለም ኢየሱስ ጋር መጣ ያደረገችውና ከኢየሱስ የወሰደችው ነገር ነው የሚገርም። እምነት ምን እንደሚሰጥ ምን እንደሚያደርግ እዚህ ክፍል ላይ ታያላችሁ። እቺ ሴት ኢየሱስ ጋር መጣችና የልብሱን ጫፍ መንካት ነው እምነት የነበራት። አልቀየረችም። እምነቷ ሌላ እምነት የምትሸረሽሩ ሰዎች ምንሸረሽሩ ሰዎች ዛሬ ማስጠንቀቂያ እነግራችኋለሁ። አትሸርሽሩ እምነታችሁ። በእግዚአብሔር ላይ ያለ እምነት አይሸርሸርም። የሆነ ነገር ካመናችሁ እግዚአብሔር ከተናገረ ተናገረ። እግዚአብሔር ካላችሁ አለ ነው። እግዚአብሔር ያለውን ነገር ያደርጋል። አንድም ያለውን ነገር እግዚአብሔር ስቶ አያውቅም። እኛ ነን የምንስተው ወዳጆቼ። ስለዚህ ሁልጊዜ ባመነው ነገር ላይ እግዚአብሔር በተናገረን ነገር ላይ ልንቆም ይገባል። እቺ ሴት እግዚአብሔር በጣም የሚገርመኝ በቃ ያመነችው እምነት አለ። ፈቀቅ አላለችም ከእምነት ቀጥ ብላ መጣች። የልብሱን ጫፍ መንካት የምትፈልገው ኢየሱስን በአካል አግኝታለች። ማውራት ትችላለች። ፈውሰኝ ማለት ትችላለች። ያለባት ችግር እንቀላል 12 ዓመት እንደሚፈሳት ይሸታል። ደማውና በጣም ብዙ ችግር አለባት። በጣም ሰው ጋር እንዳትጠጋ የሚያደርጋት በጣም ከባድ ፈተና የበዛባት ሴት
ይሄ ችግር ኢየሱስ ፈውሰኝ እንድትል ያስገድዳታል። ኢየሱስ አድነኝ እንድትል ያደርጋታል፣ እንድታወራ ያደርጋታል። እምነቷ ግን የጀመረው ኢየሱስ ጋር ሳይሆን እምነቷ የጀመረው ቤቷ እምነቷ ቤት ነው የጀመረው። ስለዚህ እምነት ይኸውላችሁ ወዳጆቼ፣ በእግዚአብሔር ላይ ያለን እምነት የሆነ ቦታ ላይ ሄደን የምንገልጠው ሳይሆን በእግዚአብሔር ላይ ያለን እምነት እግዚአብሔር በመሆኑ ብቻ፣ እግዚአብሔር ሁሉን ሰሪ በመሆኑ ብቻ፣ እግዚአብሔር በመኖሩ ብቻ፣ እግዚአብሔር ጋር የሚያደርስ በመሆኑ ብቻ። ምንም ነገር ሊሆን ይችላል። የቅድሙ ክፍል ላይ ተናግሮ ዕብራውያን መጽሐፍ 11:6 ከእግዚአብሔር የሆነ ነገር መቀበል እንደምችል ማመን አለብን። በቃ ትክክለኛ ነገር ነው። ከእግዚአብሔር እቀበላለሁ ካል ትቀበላለህ። ከእግዚአብሔር የሆነ ነገር እንዳለ ነው የሚናገረው። ስለዚህ እቺ ሴት የኔ ያመነች ሴት ናት። ቀጥታ መጣች። የልብሱን ጫፍ የደሟ ምንጭ ቆመ። ችግሩ መቆም አይደለም። ይገርም ኢየሱስ ቆመ ነው የሚለው ያገር ችግሩ እኮ አይደለም። ኢየሱስ ቆመ። ኢየሱስን እኮ የሚያስቆም ብዙ እኮ ማህበረሰብ አለ። እንደሱ አይነት ችግር ያለበት ማህበረሰብ አለ። እነዛ ሁላ ሊያስቆሙት አልቻለም። ኢየሱስ ቆመ። እሱ አይደለም ደግሞ በጣም የሚገርም ቃሉን ላምሮ በጣም ደስ ስለሚለኝ ሃሌሉያ ሃሌሉያ ክብር ለእግዚአብሔር። ክፈት እንግዲህ ማርቆስ 5:30 ላይ በጣም ይገርመኛል። እሱ ክፍል እንደዚህ ይላል። ከ12 ዓመት ጀምሮ ደም የሚፈሳት የነበረች ሴት በዚያ ነበረች። ብዙ ባለመድኃኒቶች በዚያ በመከራተት ያለውን ብትጨርስም ሕመሟ ባሰባት እንጂ አልተሻላትም ነበር። ስለ ኢየሱስን በሰማች ጊዜ በስተኋላው በሰው መካከል መጥታ ልብሱን ነካች ይላል። ምክንያቱንም እንደምንም ብላ ልብሱን ብቻ እፈወሳለሁ የሚል እምነት ነበራት። 30 ላይ እንደዚህ ይላል። ወዲያው ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ ኢየሱስ ከእርሱ ምን እንደወጣ ኃይል እምነት ኃይል ያሰጣል። እምነት ኃይል ያሰጣል። ከማን ከኢየሱስ። የዚህ ሴት እምነት ኃይል ከክርስቶስ ይሁላችሁ። እምነት እጅግ በጣም አስፈላጊ ነገር ወዳጆች። በጣም የሚገርመው እቺ ሴት ኢየሱስ ክርስቶስ መቆሙ አይደለም። ኢየሱስ ክርስቶስ እዛ ቦታ ላይ ሊቆም ይችላል ሲያናግሩት ሲያወሩት፣ ሌሎችም ስለነበሩ አብሮት የሚጓዙ 12 አሉ። አብሮት የሚጓዝ አለ፣ በሽተኛ አለ፣ መከራ ያለበት ችግር ያለበት አለ። በዛ መሀል ሊቆም ይችላል። መቆሙ አይደለም የገረመኝ። ከኢየሱስ ግን ኃይል ወጣ። በምን ዛሬ በኢየሱስ ክርስቶስም ኃይል ማስወጣት የምትችሉበት በናዝሬቱ በጌታ በኢየሱስ መግባት ይሁንላችሁ። በኢየሱስም መግባት ይሁንልን። በኢየሱስም መግባት ይሁንልን። የዚህ ሴት ጥቅት ይሁንላችሁ። ይሄ ከክርስቶስ ኃይል እንዲወጣ ያደረገው ምንድን ነው ካላችሁ፣ እምነቷን አልሸሸች። በእምነቷ ላይ ቆማለች። ያመነችውን እምነት ነው ያደረገችው። ምናልባት እዛ ጋር መታመቷን ሸርሽራ ፈውሰን እያለች ብትዋል ምናልባት ላትታብላት ልምትችል ተፈታተን ነው ማሳፈ ነው። እቺ ሴት ግን አምና በእምነቷ ላይ ቆማ እግዚአብሔር እንዳለ አምና እግዚአብሔር ከሷ ጋር እንዳለ ያመነችው ቤት ነው። እዛ ሆነ እሱ እንደሚፈውሳት አምና ነው የመጣችው። ስታምን ግን እምነቷ ምንድን ነው? እሱን ብነካ የሚል እምነት ይነበራል። እምነቷ የጀመረው እዛ ቤቷ ነው፣ እዚህ ኢየሱስ ጋር አይደለም፣ እዛው ባለችበት ነው። ስለዚህ ነው እምነት ባለንበት ቦታ ላይ ሆነ በእግዚአብሔር ያለን መጠንከር፣ በእግዚአብሔር ላይ ያለን ማጄላ ዳታ አሜን። በኢየሱስ ክርስቶስም ዛሬ ይብዛልን። በኢየሱስ ክርስቶስም ዛሬ ይብዛልን። በኢየሱስ ክርስቶስም ይብዛልን። አሜን። ሃሌሉያ። ስለዚህ እምነት ኃይልን ከክርስቶስ አሜን። ከክርስቶስ ኃይል ምን ይላል? ኢየሱስን ምን ይላል? ያስደንቃል። አሜን። ኃይል ሲወጣ ደስ አለው። በቃ ደስ ብሎታል። እምነቷ አስደንቆታል። እምነቷ ስላስደነቀው ስላስደሰተው ኃይል ከሱ ወጣ። ፈወሳት፣ ፈውስ ሆነላት፣ ታምራት ሆነላት።
ዛሬ በኢየሱስ ስም ይሁንባችሁ። አሜን። ይሁንባችሁ። አሜን። ይብዛባችሁ። አሜን። በኢየሱስ ስም ይብዛባችሁ። አሜን። ሃሌሉያ። አሜን። ብዙ መጽሐፍ ቅዱስ ላይ ብዙ ሰዎችን መጥቀስ እንችላለን። ጨርሻለሁ። ትንሽ ነው የሚታየው። እንዳታስቡ ወረቀስ ብዙ ሰዎችን መጥቀስ እንችላለን። ብዙ ሰዎችን መጥቀስ እንችላለን። ብዙ ሰዎችን መጥቀስ እንችላለን። አቤልና ቃየልን ማየት እንችላለን። እዛው ጋር ይናገረናል ዕብራውያን መጽሐፍ። አቤል መስዋዕት የተቀበለው እግዚአብሔር በምንድን ነው ብላችሁ እምነት ባይዜ ቁልፍ ነገር እግዚአብሔር የሚደሰትበት ነገር። ሰው አማኝ መሆን አለበት። ሰው አማኝ ሲሆን እግዚአብሔርን ለማስደሰት ባይዜ ዛሬ እንደዚህ አይነት ሜንታሊቲ እንዲኖራችሁ ፈልጋለሁ። እንደዚህ አይነት ሜንታሊቲ እንዲኖራችሁ ፈልጋለሁ። እውነቴን ነው የማወራችሁ። ከዚህ በኋላ ማምነው እግዚአብሔርን ደስ ለማሰኘት ነው የምትሉበት። ከዚህ በኋላ ማምነው እግዚአብሔር ደስ እንዲሰኝብኝ ነው የምትሉበት። ከዚህ በኋላ ማምነው ማለት እናንተ ለምትፈልጉት ነገር አይደለም፣ እንዲሆንላችሁ አይደለም፣ ስለተደረገላችሁ አይደለም፣ እግዚአብሔር ስለሰጣችሁ አይደለም፣ እግዚአብሔር የሆነ ነገር ስላመጣላችሁ አይደለም። በቃ ከዚህ በኋላ ማምነው እግዚአብሔር ደስ ስለሚሰኝ ነው የሚል ሜንታሊቲ በኢየሱስ ይባባል። አሜን። ይሄ ነው የሚያስፈልገው ወዳጆች። እግዚአብሔር ደስ ካለው ምን ያስፈልጋል? እኛ እግዚአብሔርን ማስደሰት ይችላል። እኛ እግዚአብሔርን ሊደሰት አቅም ኖሮ እኛ ሰዎች ማለት እግዚአብሔርን ማስደሰት የምንችልበት አቅም ኖሮ እግዚአብሔር ይሄን ድል ከሰጠ ታዲያ ይሄን ማድረግ ይችላል። እንዴት እግዚአብሔርን ማመን ይከብደናል? እንዴት በእግዚአብሔር መታመን ያቅተናል? እንዴት በእግዚአብሔር ላይ ያለን እምነት ማጠንከር ማጀገር ይከብደናል? ዛሬ በኢየሱስ ስም ይሄ ይጨመርልን። አሜን። ይሄ በኢየሱስ ስም ይጨመርልን። አሜን። ይሄ በኢየሱስ ስም ይብዛልን። አሜን። ሃሌሉያ። አሜን። ክብር ለእግዚአብሔር ይሁን። አሜን። ክብር አምጡስ ለእግዚአብሔር። አሜን። ሃሌሉያ። የእግዚአብሔር ስም ይባረክ። አሜን። ሁለተኛ የእግዚአብሔርን ጥበብ መለመን ወይ መሻት። የእግዚአብሔርን ጥበብ መለመን ወይ መሻት መፈለግ። የእግዚአብሔርን ጥበብ እግዚአብሔርን ደስ ያሰኛል። የእግዚአብሔርን ጥበብ መለመን ወዳጆች እግዚአብሔርን ደስ ያሰኛል። አንደኛ ነገሥት 3:4 ከ12 እስከ 12 ድረስ ያለው እናነባዋለን። አንደኛ ነገሥት 3:4 እስከ 12 ላንብበው። እግዚአብሔር ሃሌሉያ፣ ክብር ለእግዚአብሔር። ከ3 ጀምሮ ላንብበው። አንደኛ ነገሥት 3:3 ሰለሞንም እግዚአብሔርን ይወድ ነበር፣ በአባቱ በዳዊት ሥርዓት ይሄድ ነበር። ብቻ በኮረብታ መስገጃ ይሰዋና ያጥን ነበር። ገባዖን ዋና የኮረብታ መስገጃ ነበረችና ንጉሡ ይሰዋ ዘንድ ወደዚያ ሄደ። ሰለሞንም በዚያ መሰዊያ ላይ 1000 የሚቃጠል መስዋዕት አቀረበ። እግዚአብሔርም በገባዖን ለሰለሞን በሌሊት በሕልም ተገለጠለት። እግዚአብሔርም ምን እንድሰጥህ ለምን አለው። ይህንን ላውራው መጀመሪያ። ይሄ ሰው እግዚአብሔርን የሚያመሰግን ሰው የዳዊት ልጅ ሰለሞን በጣም እግዚአብሔርን የሚያከብር ሰው፣ ለእግዚአብሔር መስዋዕትን የሚያቀርብ ሰው 1000 መስዋዕትን እንደሰጠ እንደሰዋ ይናገራል። በጣም እግዚአብሔርን የሚፈራ ሰው፣ ለእግዚአብሔር ራሱ የሰጠ ሰው፣ እግዚአብሔርን በጣም የሚያከብር ሰው እና በዚህ በመሰዊያው ላይ ሆኖ እግዚአብሔርን እየሰዋ እያመሰገነ ባለበት ለእግዚአብሔር መስዋዕትን በሚያቀርብበት ስፍራ እግዚአብሔር በገባዖን በሚባል ስፍራ ላይ በሌሊት ተገለጠለት። ወደዚህ ሰው እግዚአብሔር መጣ። ምን እንዲሰጥ ዛሬ እግዚአብሔር ምን እንዲሰጥ ትፈልጋለህ? ምን እንዳደረገላችሁ ትፈልጋላችሁ ቢላችሁ ምን ነው የምትጠይቁት? እግዚአብሔር ይሄን ሰው እግዚአብሔር ምን እንዳደረገላችሁ ትፈልጋላችሁ? ይሄ ሰው ታማኝ የሆነ ሰው፣ ይሄ ሰው ለእግዚአብሔር ራሱን የሰጠ ሰው፣ መሰዊያን ሁሉ ጊዜ የሚሰዋ ሰው፣ በእግዚአብሔር ፊት ላይ የሚገኝ ሰው፣ እግዚአብሔርን ያከበረ ሰው። በዚህ ልምምድ ውስጥ ስላለ እግዚአብሔር ወደዚህ ሰው ነው። መጀመሪያ እግዚአብሔር ወደኛ እንዲመጣ እንደዚህ አይነት ልምምድ ይኖር ነበር። በእግዚአብሔር ፊት የምንገኝ ሰዎች ነው። ሁልጊዜ ለእግዚአብሔር መስዋዕት የምናቀርብ ሰዎች ነው። ምስጋናችንን ለእግዚአብሔር የምናቀርብ ሰዎች ነው። በእግዚአብሔር ፊት የምንመላለስ ሰዎች ነው። እንደገና እዚህ ክፍል ላይ ሲናገር አንድ የሚናገረው ነገር አለ። ሲጀምር እግዚአብሔር ምን ይሆን ነበር? ይወደው ነበር ይላል። ማን? ሰለሞን። እግዚአብሔርን መውደድ ጠበቅብናል እንጂ ለበላበለው ሳይሆን የእውነት እግዚአብሔርን ነው የሚጠበቅ። ለዚህ ነው እግዚአብሔርን ስለሚወድ ለእግዚአብሔር መስዋዕትን ስለሚያቀርብ ለእግዚአብሔር ሁሉ ነገር ስለሚያደርግ ይሄ ሰው እሱ ወደ እሱ እግዚአብሔር ነው
እና ምን እንዳደረግልህ ትፈልጋለህ? ማለት እንዴት መታደል ነው? እግዚአብሔር ምን እንዳደረግልህ ትፈልጋለህ ብሎ ሲጠይቅ እስኪ ምንድን ነው የምትጠይቀው ዛሬ ተባባሉ። ማለት እግዚአብሔር እንደዚህ ቢጠይቅ ምንድን ነው የምትጠይቀው? እግዚአብሔር ተባባሉ። ገንዘብ፣ ሀብት፣ ብር፣ ጌጥ፣ ዝና፣ ሌላ ነገር ሁላችሁ ብዙ ጊዜ ሰዎች ህይወታቸው ላይፋቸው የተበላ ያለ አብዛኛው ሰው ማለት ይቻላል ህይወቱ የተበላ ያለ እግዚአብሔር የሚጠይቀው ምድራዊ ነው። እግዚአብሔር የሚጠይቀው ታይቶ ነው። አሜን። እግዚአብሔር የሚታየውንም ነገር ይሰጠናል፣ ችግር የለም። ምድራዊው ነገር ባልከና ችግር የለበትም። ግን እግዚአብሔር የምንጠይቅበት አጠያየቅና እግዚአብሔር የምንጠይቀው ነገር ይወስናል። እግዚአብሔር የምንጠይቀው ነገር ከእግዚአብሔር የምንፈልገው ነገር እግዚአብሔርን ያስደስተዋል። እዚህ ክፍል ላይ ይሄንን ነው የምናየው። አሳያችኋለሁ። ይሄ ሰው እግዚአብሔርን የጠየቀው ጥያቄ እግዚአብሔርን አስደስተው። አይገርም? የጠየቀው ጥያቄ ነው እግዚአብሔርን ያስደስተው። ሰው መኪና፣ ወርቅ ምናምን ብር፣ ሀብት ነው የሚጠይቀው። በነገራችን ይሄ ሰው ሁሉም ነገር እኮ አለ። ንግስናውን መጀመሪያ ሰጥቷል። እንደውም ይናገራል፣ አነበዋለሁ፣ ያወራል። ሁሉ ነገር ሰጥተኛል፣ ሁሉ ነገር አለ፣ ሁሉ ነገር ከኔ ጋር ነው፣ የሌለ ነገር የለም፣ አንተ ሁሉ ነገር አድርገሃል። እግዚአብሔር ሲያወራ በተበልጦ እግዚአብሔር ታስባል። አንድ ነገር ብቻ ነው የምፈልገው። ምን እንስጠኛለን? ማሻ ዛሬ በኢየሱስ ክርስቶስ ልዩ የሆነ የጥበብ ኃይል ይግባብን። ልዩ የሆነ ጥበብን የምንጠማበት ኃይል ይግባብን። ጥበብን የምንለምንበት አቅም በኢየሱስ ስም ይጨመርልን። ጥበብን የምንራብበት አቅም በኢየሱስ ስም ይጨመርልን። አሜን። ሃሌሉያ። አሜን። አይደል? ጠየቀው እግዚአብሔር። ሰለሞንም አለ ይላል ቁጥር 6 ላይ እርሱ በፊት በእውነትና በጽድቅ በልብም ቅንነት ከአንተ ጋር እንደሆነ ሄደ ከባሪያ ከአባቴ ከዳዊት ጋር ይልና ስለ አባቱ ነው የሚያወራው። ከባሪያ ከዳዊት ጋር ታላቅ ቸርነትን አድርጋል፣ በአባቱ ቸርነት እንዳደረገለት እያወራው ነው እግዚአብሔር። ዛሬ እንደሆነም በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትን አቆይተህለታል። ለዳዊት የተደረገለት ቸርነት ነው የሰለሞን መኖር እያወራል። ከዛ ይናገራል። አሁንም አቤቱ አምላኬ ሆይ እኔ ባሪያን በአባቴ በዳዊት ፋንታ አንግሰኸኛል። እኔም መውጫና መግቢያውን የማላውቅ ታናሽ ብላቴና ነኝ። አንድ ቺን እንዲዝሉ ይፈልጋል። ታናሽ ብላቴና ራሱን ዝቅ አደረጋል። ታናሽ ብላቴና ነኝ። ባሪያም ያለው በአንተ በመረጥከው ሕዝብ ስለ ብዛቱ የሚቆጥርና ይመጥን ዘንድ በማይቻል በታላቅ ሕዝብ መካከል ነው ያለውበት። በጣም በታላቅ ሕዝብ መካከል ነው። እንዴት አድርጌ መምራት እንደምችል በማልችለው ከባባድ ሰዎች ባሉበት ከባባድ ሕዝብ ባለበት ውስጥ ነው ያለሁት እያለ ይናገራል። ስለዚህ በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉ ሁለተኛ የመጀመሪያው እዛ ምን ብሏል? ራሱን ዝቅ አድርጎ ያወራው እግዚአብሔር እኔ ትንሽ ነኝ እያለ ነው ያወራው። ሁለተኛ መልካሙንና ክፉንም ይለይ ዘንድ ለባሪያ አስተዋይ ልቦና ስጠው፣ አለዚያም በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል? አስተዋይ ምን ልቦና ስጠው። ሰለሞንም ይህን ነገር ስላለመነ ነገሩ እግዚአብሔርን ሃሌሉያ አስተዋይ ልብ ጥበብ። ይህ ሰው ሲናገር ሁለት ነገሮችን አውጥቻቸዋለሁ። መጀመሪያ ራሱን ዝቅ አደረገ። ያለበት ፖዚሽን ከባድ ነው። ፖዚሽኑ የመጣው ከእግዚአብሔር ቢሆንም ለዳዊት የተደረገ ቸርነት በልጁ ላይ አልፎ ወደ ሰለሞን አልፎ የመጣ ቢሆንም ያ ቸርነት እግዚአብሔር ገልጦ ንግስናውን በሱ ላይ ቢያስቀምጥም ይሄ ሰው በጣም በሚገርም ሁኔታ እኔ ምንም ነኝ ይላል። እግዚአብሔር ንጉስ እኮ ነው። ብዙ ሺህ ህዝብ ነው እኮ የሚከተለው። ብዙ ሺህ ህዝብ እንዲመራ ነው እኮ እግዚአብሔር ስልጣን ይሰጣል። እኔ ምንም ነኝ አለ። ይሄንን ተናገረ። እኔ ምንም ነኝ። ስለዚህ ይሄን ህዝብ መምራት የሚችልበት ነው። መልካሙና ክፉን ምን ምልበት ሁላችሁ እግዚአብሔር ስንጠይቅ ምን ጠይቀውን አጠያየቅ ማስተካከል አለ። እኔ ሰሞኑን በቃ እንደዚህ የተማርኩት ያስተማርኩት ለሊት አልተኛውም እስኪነጋ ድረስ ማለት በእግዚአብሔር ቤት ያይታል። ለሊት 9 ሰዓት የገባሁት ቤት አልተኛውም እስኪነጋ ነው። ይሄን በጣም ማለት መዘጋጀት ስለነበረብኝ ተዘጋጅቻለሁ። ፊት በቃ በጣም ስከልስ መንፈስ ቅዱስ እያስተማረኝ ነው። በእግዚአብሔር እስኪነጋ ድረስ ነበር እንትን ያልኩት እና በጣም መንፈስ ቅዱስ በቃ ውስጤን እየሞላው ነበር እያስተማረኝ የነበረው። እኔ በጣም ብዙ ነገር ተምሬያለሁ ለራሴ። እውነቴን ነው የማወራችሁ በእግዚአብሔር ፊት ማለት ነው። መልካሙንና መጥፎን ምን ይባላል? እኔ ትንሽ ነኝ። 3 ነገሮችን እዚህ ውስጥ ታያላችሁ። ከዚህ ጥበበኛ ሰው ሰለሞን ከሚባለው የዚህ ሰው ንግግር ነው እግዚአብሔር ደስ ያሰኘው። ወዳጆቼ
ራስን ከፍ ከፍ ማድረግ እግዚአብሔርን አያስደስትም። መልካምና ክፉን ብለይበት ብሎ ሲያወራ ሰውየው በምንም አይነት ሁኔታ መልካምና ክፉን ሰው ሊለይ እንደማይችል እያወራ ነው። በእሱ አቅም ማድረግ እንደማይችል እያወራ ነው። ሰው በእግዚአብሔር እርዳታ ካልሆነ የእግዚአብሔር አቅም ካልተጨመረለት በምንም አይነት ሁኔታ መልካምና መጥፎን ነገር መለየት አይችልም። ለዚህ ነው እኮ እዛ ስንል እዚህ ስንል እዛ የምንገባው። ለዚህ ነው እኮ የሆነ ነገር ብለን የሆነ ነገር ውስጥ የምንገባው። ለዚህ ነው ህይወታችን የሆነ ሰዓት ላይ ከፍ ይላል፣ የሆነ ሰዓት ላይ ዝቅ ይላል፣ መለየት ስለማይችል። ይሄ ሰው ግን ብልጥ ሰው ነው፣ በጣም አስተዋይ ሰው። እግዚአብሔር በዚህ ሰው አስተዋይነትና በዚህ ሰው ጥበብ ተደነቀ። እግዚአብሔር ደስ ተሰኘ። እግዚአብሔር ስለዚህ እግዚአብሔርን ስጠይቁ እንደው እስኪ ጥበብንና ማስተዋልን በሉ። ጥበብንና ማስተዋልን ጨምርልኝ በሉ። እስኪ ድገሙና ጥበብንና ማስተዋልን በሉ። ጥበብንና ማስተዋልን ጨምርልኝ በሉ። አሜን። ይኸው እንደዚህ ይላል 11 እግዚአብሔርም ማለት ፍርድን ትለይ ዘንድ ለራስህ ማስተዋልን ለምን እንጂ ለራስህ ብዙ ዘመናትን ባለጠግነትንም የጠላቶችንም ነፍስ ሳትለምን ይህን ነገር ለምንሃልና። እዚህ ጋር ራሱ እግዚአብሔር ተናገረው። በጣም ነው የሚገርም። አለማመን ራሱ ያስገርማል፣ ያስደንቃል እያለ የተናገረ የለመንከው ነገር በጣም የሚገርም ነው። እንደዚህ ያለ ደግሜ ላምበው እግዚአብሔር ማለት ፍርድ ትለይ ዘንድ ለራስህ ማስተዋልን ለምን እንጂ አለ። ማስተዋልን ጠየቅ እንጂ ነው። ለራስህ ብዙ ዘመናትን ባለጠግነትንም የጠላቶችንም ነፍስ ሳትለምን ይህን ነገር ለምናልና አለ። የለመነው ሀብት ስጠኝ አይደለም። የለመነው ጠላቶችን ማጥፋበትን አቅም ስጠኝ አይደለም። የለመነው ማስተዋልና ጥበብ ህዝቡን መመራበታል። ሁለተኛ ነገር ደግሞ ክፉና ጥሩን መለየት ስለማልችል ይህንን ጥበብ ስጠኝ። የለመንከው በጣም የሚያስደንቅ ነው። ለእግዚአብሔር ነው የሚናገረው፣ የሚያወራው እግዚአብሔር። በዚህ ነው እግዚአብሔር ደስ የተሰኘው። የጠየቀው ጥያቄ ዛሬ ምንድን ነው የምንጠይቀው? ዛሬ ምንድን ነው እግዚአብሔር የምንለምነው? ዛሬ ምንድን ነው እግዚአብሔር እንዲያደርግ የምንጠይቀው? ምን እንዲያበዛልን ነው እግዚአብሔር የምንጠይቀው? እኔ እንደ ቃል አድርጌያለሁ። እነሆ ማንም የሚመስል ካንተ በፊት እንደሌለ ካንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቻለሁ። አሜን። ሃሌሉያ። ጥበበኛና አስተዋይ ልቦና ብያለሁ። አሜን። ይሄንን ማስተዋልና ጥበብ የሰጠው እግዚአብሔር ለምንድን ነው ብላችሁ ካላችሁ እግዚአብሔር የጠየቀበት መንገድ ሰውየው የጠየቀው ማስተዋልና ጥበብ ነው። ሰውየው የጠየቀው እኔ ትንሽ ነው፣ ራሱን ከፍ አላደረገም። እግዚአብሔር ከኛ የሚፈልገው እግዚአብሔር ደስ እንዲሰኝ የምትፈልጉ ከሆነ በህይወታችሁ ውስጥ፣ በላይፋችሁ ውስጥ፣ አገልግሎታችሁ ውስጥ፣ በየትኛውም እንቅስቃሴ ውስጥ የመጀመሪያው ዝቅ ማለት ጌታ እኔን ያስተማረኝ ዝቅ ማለት እኔ ራሴ ታዝብ ማለት በጣም አቃል ነው። ምንም አላውቅም። ራሴን በእውነት ነው በእግዚአብሔር ፊት ማለት ነው። ማታ ራሴ ማለት እየኩነን በራሴ ብዙ ነገሮችን ለማድረግ ብታገሱ በጣም ነው የምጥረው። እናንተ አታውቁ፣ እኔ በጣም ነው የምጥረው ብዙ ነገር እዚህ ያደርጋለች። በጣም ብዙ ነገር ማለት ነው። አያስፈልግም እሱ ረብሻችን ችግር መከራ መረጋጋት ያስፈልጋል፣ ማስተዋል ያስፈልጋል፣ ጥበብ ያስፈልጋል። ይሄ ሰው የጠየቀው እሱ ባለጠግነትም እግዚአብሔር ስል ይመጣው፣ ሀብትም እግዚአብሔር ስል ይመጣው። እውነቴን ነው ብላችሁ እንታገላለን እኮ እንፋጫለን። እኔ ስራ ራሴ ነው ማለት ስለማንም አላወራም። እንፋጫለን እኮ በቃ እንታገላለን። በዚህ እንላለን፣ በዛ እንላለን፣ በዚህ እንላለን፣ በዚህ ትግል እንደዚህ ይላል፣ እኛ እንደዚህ ይላል። እንደዚህ እግዚአብሔር ከኛ የሚፈልገው የመጀመሪያ ዝቅ ማለት ነው። ሁለተኛ ነገር ደግሞ አስተዋይ ጥበበኛ። ሃሌሉያ። ይሄንን ሁሉ ጊዜ አብዝተን እግዚአብሔርን መለመን፣ ሁሉ ጊዜ እግዚአብሔርን መጠየቅ፣ ሁሉ ጊዜ እግዚአብሔርን መለመን። ወዳጆች ይሄን ስናደርግ እግዚአብሔር ደስ ይሰኛል። እስኪ እግዚአብሔርን ደስ ታሰኘዋለሁ። እግዚአብሔርን ደስ ታሰኘዋለሁ። እስኪ እግዚአብሔርን ደስ ታሰኘዋለሁ። እግዚአብሔርን ደስ ታሰኘዋለሁ። ይሄን ስታደርግ እግዚአብሔር ደስ ይላል። አሜን። እግዚአብሔር ደስ ሲል የጠየቀው እኮ በጣም ቀላል ነገር ነው። እኔ ደስ ይሰኛል። እንደዚህ አይነት ልመና እንድትለምኑ ማስተዋልና ጥበብን ስጠኝ እንድትሉ ራሳችሁ ዝቅ እንድታደርጉ ጥበብና ማስተዋል እንድትናፍቁ እኔ አልችልም እንድትሉ እችላለሁ አይሰራም እግዚአብሔር፣ አቅም አለኝ አይሰራም እግዚአብሔር። በምንም አይነት ሁኔታ አቅም የለም ማንም እግዚአብሔር ጋር ማቀም ያለ ሁሉን ማድረግ የሚችል እግዚአብሔር፣ ሁሉን መስራት የሚችል እግዚአብሔር፣ ሁሉን መፈጸም የሚችል እግዚአብሔር። በየትኛውም ሁኔታ ውስጥ ልትሆኑ ትችላላችሁ።
አቅሙ እግዚአብሔር ነው። አሜን። እናንተ ጋር ያለ አቅም ነው። Yes. እናንተ ጋር ያለው አቅም ከእግዚአብሔር የመጣ ነው። አሜን። ለእናንተ የሚሰጣችሁ እግዚአብሔር ነው። ያን ከዛ ውጭ በእናንተ ልታረጉ የምትችሉት አንዳች ነገር የለም። ስለዚህ ዛሬ ይህን መንፈስ እግዚአብሔር ያብዛል። አሜን። ይህንን አቅም እግዚአብሔር ያብዛል። አሜን። ይህንን አቅም እግዚአብሔር ያብዛል። አሜን። ክብር ለእግዚአብሔር። አሜን። ምሳሌ 9 እስኪ እናንብብ። ዝም ብለን ስለ ጥበብ የተወሰነ ነገር እናውራ። እዛ ጋር እና አንድ ሁለት ነገር ነው የሚቀረኝ፣ እጨርሳለሁ። አንድ ደቂቃ። ጥበብ የሌለው ሰው ታውቃላችሁ፣ አላዋቂ ነው። ምሳሌ መጽሐፍ ላይ ይናገራል። ምሳሌ 9 ላይ ቁጥር 6 ላይ እናያለን። መጽሐፈ ምሳሌ 9:6 እንደዚህ ይላል። ከላይ ላንብበው ነው። ጥበብ ቤቷን ሰራች ብሎ ይልና ሰባቱንም ምሰሶች አቆመች፣ ፍሪዳዋን አረደች፣ የወይን ጠጇንም ደባለቀች፣ ማዕዷንም አዘጋጀች፣ ባሪያዎችን ልካ በከተማይቱ ከፍተኛ ስፍራ ላይ ጠራች። አላዋቂ የሆነ ወደዚህ ፈቀቅ ይበል። አእምሮ የጎደላችሁን እንዲህ አለች፣ አእምሮ የጎደላቸውን እንዲህ አለች፣ ኑ እንጀራዬን ብሉ፣ የደባለቁትንም የወይን ጠጅ ጠጡ። አላዋቂነትን ትታችሁ በሕይወት ኑሩ፣ በማስተዋል መንገድ ነው። እቺ ስድስት ጥሩ ነው ማውራት ነው። አላዋቂነትን ትታችኋል፣ በሕይወት ኑሩ፣ በማስተዋል መንገድ ነው። አላዋቂነት የሚባለው ነገር ጥበብ የጎደለው ሰው ጥበብ የሌለው ሰው ነው። በማስተዋል እንድንኖር በሕይወት እንድንኖር የሚያደርገው ጥበብ ነው። ሰው ማስተዋል ሲችል ጥበብ ሲኖረው በሕይወት መኖር ይችላል። ለዚህ ነው እዚህ ክፍል ላይ ሲናገር አላዋቂነትን ትታችሁ ይላል። አላዋቂነት የሚተወው ጥበብ ወደ ውስጣችን ማስገባት ሲችል፣ ጥበብ ከኛ ጋር ሲሆን። ሰው ጥበብ ካለው አላዋቂነት ሰውን ሊያገኘው አይችልም። የትኛውም ነገር ላይ የትኛውም ቦታ ላይ ስኬታማና በየትኛውም ነገር ፍሬያማ የሚሆነው ጥበብ ያለው ሰው፣ ማስተዋል ያለው ሰው። ዛሬ በኢየሱስም የመንፈስ አሜን። ዛሬ በጌታ በኢየሱስም የመንፈስ አሜን። በጌታ በኢየሱስም የመንፈስ ይጨመራል። አሜን። ይሄ መንፈስ በኢየሱስም ይጨመርልን። አሜን። አንድ የመጽሐፍ ቅዱስ ጥቅስ ላይ ማለት ዘዳግም ታዲያ አንብበው እሱ ዘዳግም 34:9 ሃሌሉያ ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። 34 ዘዳግም 34:9 ሙሴ እጆቹን ጭኖበት ነበርና የሌዊ ልጅ ኢያሱ የጥበብ መንፈስ ተሞላ። ሙሴ እጆቹን ስለጫነበት የነዌ ልጅ ኢያሱ የጥበብን መንፈስ ተሞላ። የእስራኤልም ልጆች ታዘዙለት፣ እግዚአብሔርም ሙሴን እንዳዘዘው አደረገ። አሜን። እዚህ ክፍል ላይ በጣም የሚገርመው የሚናገረው እጅን ጫነበት ይልና ሰውየው የጥበብ መንፈስ ተሞላ ይላል። Yes. የተሞላበት የጥበብ መንፈስ ሰዎች እንዲገዙለት ነው። ጥበብ ሲኖር ሰው ይገዛል። ማስተዋል ሲኖር ሰው ይገዛል። ለዚህ ነው እዚህ ጋር ሲናገር ቃል በቃል ነው የሚለው ኢያሱ የጥበብ መንፈስ ተሞላ፣ የእስራኤልም ልጆች ታዘዙለት። ጥበበኛና አስተዋይ ስትሆን ምድር ይታዘዛል፣ ሰማይ ይታዘዛል። አላ እግዚአብሔር ነው ያለው። Amen. እግዚአብሔር ደስ ይሰኛል ማለት ነው። Yes. ስለዚህ ይታዘዝልሃል ማለት ነው። Yeah. የምትፈልገውን ነገር ያደርግልሃል። ሌላ ካልኩሌሽን አላወጣም። ይታዘዝልሃል። እግዚአብሔር ስል ትጠይቀዋለህ። Yes. ኦልሬዲ እየጠየቅከው እኮ ነው፣ እያዘዝከው እኮ ነው። Mm. አድርግልኝ ስትለው ያደርግልሃል እግዚአብሔር። ለምን ካልከኝ ጥበበኛ ነው። Yeah. የጥበብ መንፈስ አንተ ውስጥ አለ። ስለዚህ ጥበብ በየትኛውም ሁኔታ ውስጥ ነው ሰዎች እንዲታዘዙልን፣ የእግዚአብሔር ሕዝብ እንዲታዘዝልን፣ የእግዚአብሔር ሕዝብ እንዲገዛልን ያደርግ። ስለዚህ ማስተዋልና ጥበብ እጅግ አስፈላጊ ነው። ዛሬ እግዚአብሔር ይህንን ያብዛል። አሜን። ዛሬ በኢየሱስ ስም እግዚአብሔር ያብዛል። አሜን። በጌታ በኢየሱስ ስም ያብዛልን። አሜን። በኢየሱስ ስም ያብዛልን። አሜን። ሃሌሉያ። አሜን። ሶስተኛው ሰዓት እንግዲህ አላወቅኩም አቆስ ከጨረስኩኝ ቀጣዩ ሌላ ጊዜ ይሆናል። ሶስተኛው በንስሐ ወደ እግዚአብሔር መመለስ። በንስሐ ወደ እግዚአብሔር መመለስ። ሉቃስ 15 ያለውን ኢየሱስ ክርስቶስ ምሳሌ ሲያወራ የነበረው ስለ ጠፋው ልጅ ምሳሌ ሲናገር የነበረው ክፍል ላይ ያለውን ሀሳብ ማየት እንችላለን። እዚህ ክፍል ላይ ኢየሱስ የሚናገረው ምሳሌ አባቱ ደስ የተሰኘበት ምክንያትን ይናገራል። አባቱ ደስ የተሰኘው ልጁ በመመለሱ እንደሆነ ኢየሱስ ክርስቶስ ይናገራል።
እግዚአብሔር ሰው ከጠፋበት ሲመለስ ደስ ይሰኛል። ሰው ከሄደበት ከሳተበት በንስሐ ወደሱ ወደ ቤቱ ሲመለስ እግዚአብሔር ደስ ይሰኛል። ለዚህ ነው እዚህ ክፍል ላይ ስታዩ ሉቃስ 15:11 ጀምሮ ያለው ክፍል ላይ አባቱ ይላል ደስ ይበለን ሲል ምን አለ? ደስ ይበለን ፍሪዳን በሉ ናዱ ብሎ ሲያወራ የልጁ መምጣት የልጁ ካጠፋው ጥፋት ልጁ ካባከነው ማባከን ልጁ ካደረገው ነገር በላይ የልጁ መምጣት አባቱን ደስ ያሰኛል። እግዚአብሔር የሚያየው ያንተን ያጠፋውን ጥፋት የገባበትን ዓለም ሳይሆን እግዚአብሔር አንተ የመመለስ ልብህን ነው የሚመለከተው። ልጁ ወደ ልቡ ተመልሶ የሚል ቃል አለ። ወደ ልቡ በተመለሰ ጊዜ እግዚአብሔርን አሰበ። እግዚአብሔር የሚፈልገው ከኛ አይደለም። ወደ ልባችን ስንመለስ በንስሐ ወደ እግዚአብሔር ስንመጣ እግዚአብሔርን ስንፈልገው እግዚአብሔርን ስንጠራው ወደ እግዚአብሔር ስንጠጋ እግዚአብሔር ደስ ይሰኛል። ለዚህ ነው ኢየሱስ ክርስቶስ ነው ያወራው ይሄን ምሳሌ። ዛሬ በጌታ በኢየሱስ በናዝሬቱ በጌታ በኢየሱስ ይሄ መንፈስ ያገኛል። በናዝሬቱ በኢየሱስም መመለስ የምንችልበት መንፈስ ያገኛል። በምንም ድካም ውስጥ ብንሆን በፍጥነት ወደ እግዚአብሔር መመለስ የምንችልበት በኢየሱስም ይብዛልን። በጌታ በኢየሱስም ይብዛልን። ለምን ካላችሁ እግዚአብሔር ደስ ይሰኛል። አሜን። ደስ ይሰኛል። እግዚአብሔርን ደስ የምናሰኝ ያለንን ነገር በማውጣት የሆነ ነገር በማድረግ አለ እግዚአብሔርን ደስ የምናሰኝ በድካም ውስጥ እኮ ጌታ አይደለም። ጥፋት መንገድ ላይ ካለ ጌታ ጥፋት መንገድ ላይ ጌታ ጠዋት ራሴ እየታዘበ በጣም በቃ ማለት እየገረመኝ ማለት ነው። እግዚአብሔር ከማውራት በጣም ራሴ ታዘበ ሰፎቼን እያየ ብዙ በቃ በራሴ መንገድ ማድረጋቸው ስተሞች ራሴን በቃ እየኮነንኩኝ ነበር። መንፈስ ቅዱስ ነው የሚኮንነኝ፣ እኔ አይደለም ራሴን መመለስ እንዳለብኝ ከዚህ ነገር እንደዚህ መመለስ አለብኝ፣ ከዚህ ነገር እንደዚህ መስተካከል አለብኝ፣ ይሄን ነገር ማቅናት አለብኝ። ያ ራሴን በጣም ኮንነኝ። መንፈስ ቅዱስ ይናገረኝ ነበር፣ በትክክል እንደዚህ ይናገረኝ እስኪ ነገ አንድ ቆይ ያደረገ ተዘጋጅቻለሁ እኮ በቃ መንፈስ የሆነ ሲያገኝ የሆነ እንትን የምትለው ነገር አለ። ያው እንትን የሆነ በቃ የሚነካ ነገር አለ። አላውቅም ብቻ የሆነ ዝም ብሎ የሚያስቀጥል ነገር አለ። እንደዛ ምን ነገር አለ። ስለዚህ እግዚአብሔር ደስ ለማሰኘት ወዳጆች እግዚአብሔር ደስ እንዲሰኝ እውነቴን ነው ማለት ወደ እግዚአብሔር እንመለስ። ዛሬ ራሳችሁን ራሳችሁን እንድትመለከቱ ፈልጋለሁ። አሜን። ቤታችሁን እንድትፈልጋለሁ። አሜን። ህይወታችሁን እንድትፈልጋለሁ። አሜን። ዛሬ ስትመለሱ ዛሬ ካላችሁበት ድካም ዛሬ ትክክል አድርገው ካላችሁበት ነገር ራሳችሁን ስትመለሱ ራሳችሁን ስታዩ ራሳችሁን ማስተካከል እንደለባችሁ ስትረዱ እግዚአብሔርን ደስ ያሰኛል። አሜን። ዛሬ ጌታ ደስ የሚሰኝባችሁ ፈልጋለሁ። ዛሬ እግዚአብሔር ደስ የሚሰኝባችሁ ፈልጋለሁ። ይሄን በጣም አጽንኦት ሰጥቼ በጣም አጽንኦት ሰጥቼ እናገራለሁ። ቤታችሁን እግዚአብሔር የሚፈውሳችሁ ሰዎች አለ። አሜን። ቤታችሁን ትዳራችሁን እግዚአብሔር ይፈውስላችሁ። አሜን። ህይወታችሁን ኑሯችሁን እግዚአብሔር ይፈውስላችሁ። አሜን። ሰላማችሁ ዛሬ የሚመለስላችሁ ሰዎች አለ። አሜን። እግዚአብሔር ደስ እንዲሰኝ እኔ እግዚአብሔር ይመለሳለሁ ብላችሁ መመለስ ስትችሉ ትክክለኛው ራይት ፖዚሽን ላይ መምጣት ስትችሉ እግዚአብሔር በትክክል ወደ እናንተ የሚመለስላችሁ ሰዎች አላችሁ ዛሬ። አሜን አሜን አሜን። መንፈስ ቅዱስ በትክክል እንዳላችሁ አሁን ይነግረኛል። አሜን። ቤታችሁን የሚዳስስላችሁ ሰዎች አሉ። አሜን። ህይወታችሁን የሚዳስስላችሁ ሰዎች አሉ። አሜን። እግዚአብሔር በትክክል ሊያገኛችሁ በትክክል ሊሞርዳችሁ የሚፈልጋችሁ ሰዎች አላችሁ። አሜን አሜን አሜን። ያላ ያሞት አንዱ ነኝ አላችሁ። መንፈስ ቅዱስ ይናገረኛል አላችሁ። አሜን። ያላ ተባራለች ጂማንዶዛ ካፓራዲያ ሃሌሉያ። እስኪ እግዚአብሔር ሆይ በሉ። እስኪ እግዚአብሔር ሆይ ወደ አንተ በሉ። እስኪ ወደ አንተ እመለሳለሁ በሉ። እስኪ ምሕረትህን በሉ። እስኪ እንድታበዛልኝ በሉ። እስኪ ድካሜን በሉ። እስኪ ከኔ ላይ በሉ። እስኪ እንድትወስድ በሉ። እስኪ እፈልጋለሁ ዛሬ በኢየሱስ በሉ። እስኪ ነፃነት ይሁንልኝ
ይሁን። ለስራዬ ፈውስ ይሁን። ከቤተሰቦቼ ጋር ላለኝ ግንኙነት ፈውስ ይሁን። በኢየሱስም ፈውስ ይሁንላችሁ። በጌታ በኢየሱስም ፈውስ ይሁንላችሁ። ዛሬ የመመለስ ኃይል በኢየሱስም ወደ ቤታችሁ ይግባ። የእግዚአብሔር አቅም በኢየሱስም በእናንተ ላይ ይስራ። የእግዚአብሔር ኃይል በኢየሱስም ይገለጥባችሁ። የእግዚአብሔር አቅም በኢየሱስም ይገለጥባችሁ። ክብር ለእግዚአብሔር። ጂማንዳ ማሙሼ እግዚአብሔር ዛሬ ወደ አንተ ይመለሳል። እግዚአብሔር ወደ አንተ ይመለሳል። ጂላዶ ካፋራዳ የትኛውም ያደከመ ድካም የትኛውም ነገር በኢየሱስም አሁን ካንተ ህይወት ላይ ቆርጣለሁ። በጌታ በኢየሱስም ቆርጣለሁ። በጌታ በኢየሱስም ቆርጣለሁ። ዛሬ ለአንተ ቤት ፈውስ ይሆናል። ዛሬ ለአንተ ቤት ፈውስ ይሆናል። በጌታ በኢየሱስም ፈውስ ይሆናል። ለህይወት ፈውስ ይሆናል። አቅምን ማግኘት ይሆንልሃል። በጌታ በኢየሱስ ክርስቶስ አቅምን ማግኘት ይሆንላችኋል። መፈወስ ይሆንላችኋል። በኢየሱስም መፈወስ ይሆንላችኋል። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በቃ እግዚአብሔር በዚህ ደስ ይሰኛል። ምንም ነገር እንዳታርጉ ወዳጆች። ዛሬ ቤት ስትገቡ እግዚአብሔርን ጠይቁት። ጌታ ሆይ ምሕረትን አብዛልኝ፣ ቸርነትን አብዛልኝ፣ ይቅር በለኝ፣ ድካሞቼን ከኔ ውሰድ እንድትሉ ሁላችሁ እያንዳንዳችሁ እንድትሉ ፈልጋለሁ። አንዳችሁ መጥተው ሁላችሁ ቤተታችሁ እግዚአብሔር ሆይ ምሕረትን አብዛልኝ እንድትሉ አንዳችሁ አትቀሩ። ጌታ ነው ብላችሁ ሁላችሁ የእግዚአብሔርን ምሕረት እንድትጠሩ፣ የእግዚአብሔርን ቸርነት ቤታችሁ ላይ እንድትጠሩ፣ ህይወታችሁ ላይ እንድትጠሩ፣ አገልግሎታችሁ ላይ እንድትጠሩ። እግዚአብሔር ይመለሳል። እግዚአብሔር ደስ ይሰኛል። ስለዚህ እግዚአብሔር ዛሬ በእናንተ ደስ ይሰኛል። ሃሌሉያ! ክብር ለእግዚአብሔር። የመጨረሻ አንድ የመጽሐፍ ቅዱስ ሐሳብ ነው። አራተኛ ማለት እግዚአብሔር ደስ እንዲሰኝ የምንፈልግ ከሆነ እግዚአብሔር ደስ የምናሰኝበት አራተኛ ኢየሱስን መስማት። ኢየሱስን መስማት። እዚህ ክፍል ላይ ማቴዎስ 17:5 ላይ እግዚአብሔር ስለ ኢየሱስ የሚናገረውን ነገር እናያለን። ታዲያ እሱ ክፍልና ሌላ ደግሞ ይችላል። ማቴዎስ 17:5 ላይ እርሱም እየተናገረ ሳለ ብሩህ ደመና ሸፈናቸው። ከደመናው ውስጥ በእርሱ ደስ የሚሰኝ የምወደው ልጄ ይህ ነው። በእርሱ ምን ብለው ደስ የምሰኝበት የምወደው ልጄ እርሱ ነው። እርሱ ምን በሉ ተሰማ። በእርሱ ደስ የምሰኝበት የምወደው ልጄ እርሱ። እርሱ ምን በሉ እስኪ ኢየሱስን ትሰማለህ? ተባባሉ። ሃሌሉያ! ቀለል እናጠር ባለ መንገድ ነው ማለት አጭር ሆና ማለት ነው። ኢየሱስን መስማት እግዚአብሔር በእናንተ ደስ ይሰኛል። አሜን። መጽሐፍ ቅዱስ ላይ ሉቃስ መጽሐፍ ላይ እንሂድና እናያለን። በጣም ነው የሚገርመው። ሉቃስ መጽሐፍ ምዕራፍ 10 ላይ የነ ማርታን ታሪክ ማየት እንችላለን። የነ ማርታ ታሪክ ላይ እንዳያችሁ ላምብሮ ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴት በቤቷ ተቀበለችው። ለእርሱ ማርያም የምትባለች ነበረቻት። እርሷ ደግሞ ቃሉን ምን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ ለእቴ ብቻዬን ትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት። ኢየሱስ መልሶ ማርታ ማርታ በብዙ ነገር ተጨነቀች፣ የሚያስፈልገው ግን ወይም አንድ ነገር እሱ አለና ማርያም መልካም ዕድል መርጣለች፣ እርሷም እዚህ ክፍል ላይ ማርያም ኢየሱስን ልትሰማ ተጉዘች። ማርታ ኢየሱስን ልታስደስተው ደፋ ቀና ማለት ነው።
እሷ እኮ ሮንግ ስራ አይደለም ይሰራል። ትክክለኛ እኮ ነገር ነው ያለው። ግን የሳተችው ነገር ብዙ ሰው አሁን ባለንበት ሁኔታ ውስጥ ብዙዎቻችን እንተላለፈው የምንስተው ነገር የሚቀድመውን ነገር ትተን ከኋላ ያለውን ነገር ማድረግ ሲገባ ከፊት ያለውን ነገር ማድረግ ሲገባ ከኋላ ያለውን ነገር ማስቀደም። ማርታ ጋር ስንመጣ ማርያምና ማርታ ጋር ስንመጣ ማርታ ያደረገችው መጀመሪያ ልክ እንደ ማርያም ቁጭ ብላ ተሰማው ነው። ማርታ ኢየሱስን ለማስደሰት ትጥራለች። ኢየሱስ የሚደሰትበትን ነገር ደግሞ የምታደርገው ማርያም ነው። አንተ እግዚአብሔርን ላስደስት እንደዚህ ላለበት ለፋ ኢየሱስ የሚደሰትበት ነገር ደግሞ ኢየሱስን መስማት። ማርያም ኢየሱስን መስማት። እግዚአብሔር በትክክል ማለት ተናገረ። እርሱ መንፈስ ቅዱስ እርሱ ነበር ስሙ ደስ የሚሰኝበት ልጄ ማለት ነው። ኢየሱስን በመስማት ነው እግዚአብሔር ደስ የሚል። ማገልገል መጥፎ ነው፣ ትክክል ነው፣ ትክክል አይደለም እያልኳችሁ እግዚአብሔርን ሳንሰማ የምናገለግለው አገልግሎት በሙሉ ተባክኛ ኢየሱስ ነው። ዛሬ እግዚአብሔርን ሳትሰሙ የምትሯሯጡ ብቻ እግዚአብሔርን ሳትሰሙ የምታገለግሉት አገልግሎት ሳትሰሙ እኮ የምታገለግሉት ይልከማችሁ ቁርጡ ነው ነገር ሳትሰሙ ከሆነ ለአገልግሎት የምትሯሯጥ ሳትሰሙ ከሆነ የምትንቀሳቀሱ ድካም ውስጥ ናቸው። እናንተ ሰውን ለማስደሰት ነው። ባሪፍ ባራዳ ቋንቋ ሰው ደስ የሚለው ከሰው ጋር ስትሆን ደስ ስለሚላችሁ በቃ ለዛ ነው የምትንቀሳቀሱት ማለት ነው። ድካም ያለበት እግዚአብሔርን በመስማት እግዚአብሔርን በማድመጥ እግዚአብሔርን አዎ በሕይወት ላይ ይሰራል ብለን አምነን በመቀበል የምንንቀሳቀሰው በመስማት የምንንቀሳቀሰው እንቅስቃሴ ከሆነ አዎ እግዚአብሔር ደስ ይሰኛል። አዎ እግዚአብሔር ደስ ይላል። አዎ እግዚአብሔር በዛ ይከብራል። ብዙ ሰው ሲያገለግል ለምን እንደሚያገለግላል እኔ በትክክል የማውቃቸው አገልግሎች አሉ። ሰው እንታን ስለሆነ ታዲያ እንዲያውቃቸው ይችላል ማለት አገልግሎት ምንም ለነሱ ምንም ኖርማል ነው። ይሄ እግዚአብሔርን በመፍራት እግዚአብሔርን በማየት ምናምን ሳይሆን እግዚአብሔርን በትክክል ገብቷቸው እግዚአብሔርን ተረድተው ሳይሆን ኖርማል ማለት ኖርማል ገንዘብ ማግኛ አንድ በሰው ፊት ተቀባይነትን ማግኛ ፌመስነት ማግኛ አድርገው አገልግሎት የሚጠቀሙ ሰዎች አሉ። እግዚአብሔር ደስ የማይሰኝ የባከነ ህይወት ትርጉም የሌለው ህይወት ማለት ሞት ያለበት እረፍት የሌለበት ደስታ የሌለበት ህይወት ጊዜያዊ የሆነ ደስ የሚል ነገር ያለበት ደስ ማለት ጊዜያዊ የሆነ እርካታ የሌለበት ወዳጆች ዛሬ ማንን ነው ማገለግለው? ተባባሉ። እግዚአብሔርን ሰማዋለሁ ማለት እግዚአብሔርን ነው ማገለግለው። ራሳችሁን ይፈልጋል ሰው ደስ እንዲለው ወይስ ከሰዎች ጋር ማለት ስለሚያስደስት ወደዚህ ምን ሰው ባለበት ቦታ ላይ መሆን ስለምንፈልግ ነው ምን እውነት ማገልገል ፈልገን እንደምንሯሯጠው ከእግዚአብሔር ጋር ጊዜ እንወስዳለን። እግዚአብሔርን እናወራለን በቤታችን ከእግዚአብሔር ጋር ህብረት እናደርጋለን፣ እንሰማዋለን። መስማት ማለት እኮ ሌላ ነገር አለ። ባለበት ቦታ ላይ እግዚአብሔር ማለት ነው። ከእግዚአብሔር ጋር ማውራት፣ መጫወት፣ መነጋገር፣ መጸለይ፣ ቤት ውስጥ ሆነ እግዚአብሔር ማውራት፣ መነጋገር። የምትሰማው እግዚአብሔር ከእግዚአብሔር ጋር ስትዋራ፣ ከእግዚአብሔር ጋር ስትነጋገር፣ ይሄ ስታደርግ እግዚአብሔር ደስ ይሰኛል። ይሄ ካላደረግ ደግሞ እግዚአብሔር ያለ ብዙዎቻችን ጋር ይሄድካል። ቤታችን ለእግዚአብሔር ጊዜ የለም። ቤተክርስቲያን ለእግዚአብሔር ጊዜ አለ። ቤታችን ከእግዚአብሔር ጋር እናደርግ። ቤተክርስቲያን ውስጥ ግን አንደኛ ዛሬ በጌታ በኢየሱስ ክርስቶስ ስም ይሄ መንፈስ ከህይወታችን ላይ የተነቀለ ይሁን። አሜን። ይሄ መንፈስ በኢየሱስ ስም የተነቀለ ይሁን። አሜን። ይሄ መንፈስ በኢየሱስ ስም የተነቀለ ይሁን። አሜን። ምን ያደርጋል ሰው ቢያይ? ምን ያደርጋል? ፌመስ በሌላም ነገር መሆን ይችላል። በማስመሰል እግዚአብሔርን እያገለገሉ ነው በማለት እግዚአብሔርን በመላለት ትርጉም የለውም። እንደው እግዚአብሔርን መላመድ በጣም ደፋር እንድንሆን ነው ያለው። አቤት ደፋሮች አሉ ማቃቸው። እኔ እግዚአብሔር ምሕረት ያድርግልኝ አሉ ደፋሮች።
እግዚአብሔርን ካለመፍራት፣ እግዚአብሔርን ካለመውደድ፣ እግዚአብሔርን ካለማክበር ወዳጆች እውነቴን ነው ማለት ሰው እግዚአብሔርን ሲለምድ እግዚአብሔር ኖርማል ሲሆንበት ከእግዚአብሔር ጋር ህብረት የሌለው ሰው ኖርማሊ ቤተክርስቲያን ዝም ብሎ የሚመላለስ እውነቴን ነው ማለት እንደሱ አይነት አረመኔ ሰው አደገኛ አጥቂ አደገኛ ክፉ በጣም መሰሪ በጣም ሰዎችን የሚጎዳ ሰው ማለት ያስፈልጋል። የለመደ ሰው ቤተክርስቲያን የለመደ ሰው ህብረት ከእግዚአብሔር ጋር ማለት እግዚአብሔርን የማይሰማ ሰው ታይታ ብቻ የሚፈልግ ሰው። ስለዚህ እግዚአብሔርን ስንሰማ ከእግዚአብሔር ጋር ህብረት ሲኖረን በቤታችን እግዚአብሔርን ስንፈልገው ከእግዚአብሔር ጋር ህብረት ማድረግ የምንችል ከሆነ እግዚአብሔር ምን ይለናል? ደስ ይለዋል። እግዚአብሔር የምንጠይቀውን ጥያቄ ይመልሳል። እግዚአብሔር እንቆቅልሻችንን ይፈታል። እግዚአብሔር አቅም በምን ባጣንበት ጉዳይ ላይ አቅም ያደርግልናል። እግዚአብሔር በሚያስፈልገን ነገር ላይ ይገኝልናል። የሚያስፈልጋችሁን ብሎ ቅድም ሳወራችሁ በሚያስፈልጋችሁ ሰዓት እንደሚያደርግ ማመን ብሎ ይናገራል። ራዕይ መጽሐፍ የትኛውንም ነገር ማግኘት እንድትችሉ ያደርጋል። እግዚአብሔር ምን ስታረጉ እግዚአብሔርን ስትሰሙ፣ ምን ስታረጉ እግዚአብሔርን ስታስደስቱ፣ ምን ስታረጉ በእግዚአብሔር ፊት ውስጥ ስትመላለሱ። ስለዚህ እግዚአብሔርን መስማት፣ ኢየሱስን መስማት እግዚአብሔርን ምን ይሏል? ያስደስታል። ስለዚህ ዛሬ አመታችሁ ዝቃታችሁ እንድትጸልዩ ፈልጋለሁ። እግዚአብሔር ሆይ አንተን እንዳስደስት አንተ እንድትደሰትብኝ ምን እንዳደርግ ትፈልጋለህ? ከኔ ምንድን ነው የሚጠበቀው ብላችሁ እንድትጸልዩ እግዚአብሔር ምን ላድርግ ብላችሁ እንድትጸልዩ እምነት እንድታበዛልኝ እፈልጋለሁ እንድትሉ እፈልጋለሁ። እንድሰማ አቅም እንድትጨምርልኝ እፈልጋለሁ እንድትሉ እፈልጋለሁ። ወደ አንተ እንድመለስ አቅም እንድትሰጠኝ እፈልጋለሁ እንድትሉ እፈልጋለሁ። ሃሌሉያ አሜን። ጂላዳ ካፖራዳ ማንታሱ ጂላዶ ካፓራዳ እንመለሳለን። እግዚአብሔር በምሕረት እንመለሳለን። እግዚአብሔር ሆይ እምነት እንዲበዛልን እንፈልጋለን። እግዚአብሔር ሆይ እግዚአብሔር አባቴ በኢየሱስ ክርስቶስ ስም እምነትን እንድታበዛልን በአንተ ላይ ያለን እምነት እንዲበዛ እንዲጠነክር እግዚአብሔር ሆይ ጂላዶ ካፓራዳ ማንታዚላ ካፓራዳ አንተን መስማት እንድንችል እግዚአብሔር በፊት መገኘት እንድንችል አቅም እንድታበዛልን እግዚአብሔር አባቴ አቅም እንዲበዛልን እንፈልጋለን። እግዚአብሔር አባቴ አቅም እንዲበዛልን እንፈልጋለን። ጌታ ሆይ አንተን መስማት የምንችልበት ጉልበት እንዲጨመርልን እግዚአብሔር ሆይ ኤላዲያ ሞንታ ዚላዳ ካፓራዲያ ጉልበት እንድታበዛልን እግዚአብሔር እንድንፈልግ እግዚአብሔር ሁል ጊዜ በፊት እንድንገኝ እግዚአብሔር ሆይ እግዚአብሔር አንተ እንድትደሰት እንፈልጋለን። ጌታ በሕይወታችን አንተን ማስደሰት እንፈልጋለን። በኑሯችን አንተን ማስደሰት እንፈልጋለን። በአገልግሎታችን አንተን ማስደሰት እንፈልጋለን። ዛሬ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ይህ አቅም እንዲበዛልን እጸልያለሁ። በኢየሱስ ይህ አቅም እንዲጨመርልን እጸልያለሁ። እግዚአብሔር አንተን እግዚአብሔር ማስደሰት የምንችልበት የጥበብ የማስተዋል መንፈስ እንዲጨመርልን እግዚአብሔር አሜን። ለሕዝቡ የማስተዋል የጥበብ መንፈስ እንድታበዛ እግዚአብሔር በአንተ ላይ ያለው እምነት እንዲበዛ እግዚአብሔር አባት ማሺላታ ካፓ በየትኛውም ድካም ውስጥ ብንሆን እግዚአብሔር ከድካም የሚያወጣ እግዚአብሔር አባት ወደ አንተ የምንጠጋበት እግዚአብሔር አባት ድካማችንን ትተን ወደ አንተ የምንቀርብበት እግዚአብሔር በንስሐ መመለስ የምንችልበት ልብ እግዚአብሔር አባት እንድታበዛልን እጸልያለሁ። እንድትጨምርልን እጸልያለሁ። እንዲጨመርልን እጸልያለሁ። እግዚአብሔር ለእኔ እንድታበዛልኝ እጸልያለሁ። እግዚአብሔር አባት ሌላዲያ ይላዶ ካፓራዳ ይብዛልን እግዚአብሔር አባት መንፈስ ይብዛልን እግዚአብሔር የሚያበዛ መንፈስ ይብዛልን እግዚአብሔር አባት በንስሐ መመለስ የምንችልበት አቅም የሚሰጥ መንፈስ ይብዛልን እግዚአብሔር አባት እግዚአብሔር ይብዛልን ጥበብን እግዚአብሔር ማስተዋልን እንድታበዛልን እጸልያለሁ። እግዚአብሔር አባት መሻታችን አንተ ደስ እንድትሰኝ ፍላጎታችን አንተ ደስ እንድትሰኝ እግዚአብሔር አባት ምንም ሰጠን አንተን ማስደሰት አንችልም። እነዚህ ግን በማድረግ አንተን ማስደሰት እንችል እንደሆነ እግዚአብሔር አባት
ዛሬ ይህ አቅም ይብዛልን። ዛሬ ይህ አቅም ይጨመርልን። ዛሬ ይህ ጉልበት ይጨመርልን። ሃሌሉያ። የእግዚአብሔር ምሕረት ይብዛል። የእግዚአብሔር ምሕረት ይብዛል። የእግዚአብሔር ምሕረት ይብዛል። የእግዚአብሔር ምሕረት ይበዛልሻል። የእግዚአብሔር ቸርነት ይበዛልሻል። ስለመሰከርሽ አይደለም፣ የእግዚአብሔር ቸርነት ይበዛልሻል። የእግዚአብሔር ምሕረት ዛሬ ወደ አንቺ ቤት ይመጣል። እግዚአብሔር ምሕረትን ወደ አንቺ ቤት ያበዛዋል። እግዚአብሔር ቸርነቱን በአንቺ ቤት ላይ ያደርጋል። እግዚአብሔር ቸርነቱን በቤትሽ ላይ ያደርጋል። በጌታ በኢየሱስ ክርስቶስ ስም አታለቅሽም፣ አታዝኝም። በኢየሱስ ስም አታዝኝም። አቅምን የሚሰጥ የእግዚአብሔር መንፈስ ወደ አንቺ ይመጣል። ጉልበትሽን ያዛለ የትኛው የጠላትን ሐሳብ ካንቺ ላይ ያፈርሳል። በጌታ በኢየሱስ ስም አፈርሳለሁ። በጌታ በኢየሱስ ስም አፈርሳለሁ። በጌታ በኢየሱስ ስም አፈርሳለሁ። እግዚአብሔር ምሕረትን ያደርግልሽ። ምንድን ያልኩሽ? ምሕረትን እግዚአብሔር ያደርግልሽ። የእግዚአብሔር ምሕረት ወደ አንቺ ቤት ሰተት ብሎ ይገባል። የእግዚአብሔር ምሕረት ቤትሽን ይጎበኛል። የእግዚአብሔር ምሕረት ከአንቺ ቤት የማያስፈልጉ ነገሮችን ጠርጎ ያወጣል። ጠርጎ ያወጣል። ጠርጎ ያወጣል። የእግዚአብሔር ምሕረት ጠርጎ የሚያወጣው ነገር አለ ከቤትሽ። ጠርጎ የሚያወጣው ነገር አለ ከቤትሽ። ጠርጎ የሚያወጣው ነገር አለ በኢየሱስ ሃሌሉያ። ሺላዶ ካፓራዲያ ማንታዚና ካፓራዲያ ሺማንዶዛ ካፓራዲያ ድካም አይሆንም በቤትሽ ላይ። ድካም አይሆንም በሕይወትሽ ላይ። አትደክሚም፣ አትደክሚም። እግዚአብሔር ጣልቃ ይገባል። እግዚአብሔር አቅም ይሆንሻል። እግዚአብሔር ጉልበት ይሆንሻል። የምሕረት እጁ ያገኝሻል። ከቤትሽ ላይ የማያስፈልጉ ነገሮችን በመንፈሴ አያለው። እግዚአብሔር ጠርጎ ያወጣቸዋል። ጠርጎ ያወጣቸዋል። ሰዎችን አይደለም ልምምዶችን ጠርጎ ያወጣል። እግዚአብሔር ያወጣል። በኢየሱስ ማሻላዲያ ሞታ እግዚአብሔር ያግዝሻል። እግዚአብሔር ይረዳሻል። እግዚአብሔር አቅም ይሆንሻል። አሁን ከአንቺ ቤት ላይ ተጠርጎ ወጥቷል። በዚህ ሰዓት እግዚአብሔር በምሕረቱ ቤትሽን ጎብኝቷል። በዚህ ሰዓት እግዚአብሔር በምሕረቱ ወደ አንቺ ቤት መጥቷል። እግዚአብሔር ያደከመሽን ነገር ከቤትሽ ላይ አውጥቷል። አላስፈላጊ ልምምዶች በመንፈሴ አይቻለሁ። እግዚአብሔር አስወግዷቸዋል። እግዚአብሔር ጠርጓቸዋል። እግዚአብሔር ከቤትሽ ላይ አውጥቷል። ፋናዊ ተነሽ። ሞት አይደገምም። በአንቺ ቤተሰብ ላይ ሞት አይደገምም። በአንቺ ቤተሰብ ላይ ሞት አይደገምም። ሞት አይደገምም። በጌታ በኢየሱስ ሞት አይደገምም። ሞት አይሆንም። በኢየሱስ ሞት አይሆንም። የሞትን መንፈስ እግዚአብሔር ከእናንተ ቤት ላይ ይሰብራል። ከአንቺ ፋሚሊ ላይ ይሰብራል። በኢየሱስ ስም ይሰብራል። ይሰብራል። በኢየሱስ ስም ይሰብራል። በኢየሱስ ስም ይሰብራል። በኢየሱስ ስም ሼላ ዲያሞታ ዚዳካ ባራዲ ሜላ ዲያካ ኩራ ዲያማታ ማንተው ነን ፋሚሊ በመኪና አደጋ ወንድምሽ ነው አይደለ? አሁን በመንፈስ እያየሁ እግዚአብሔር ሞትን ከእናንተ ቤት ውስጥ ሲያነሳ ነው ማለት ነው። የመኪና አደጋ ነበር ከዚህ በፊት የነበረው አይደለ? 3 ጊዜ የመኪና አደጋ። እግዚአብሔር ከእናንተ ቤት ላይ ሞትን አንስቷል። ሞትን አንስቷል። ሞትን አንስቷል። ጠላት ያወጀው አዋጅ ነበር። ጠላት ያሰበው ሀሳብ ነበር። በእናንተ ቤት ላይ ሞትን ሊያደርግ ያሰበው እቅድ ፕላን ነበር። እግዚአብሔር ግን ጣልቃ ገብቷል። እግዚአብሔር ጣልቃ ገብቷል። እግዚአብሔር ጣልቃ ገብቷል። እግዚአብሔር ጣልቃ ገብቷል።
ሞት ተሽሯል በኢየሱስ ስም። ሞት ተሽሯል በኢየሱስ ስም። ተሽሯል። ሃሌሉያ። እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። ዞር ያደርገዋል። እስኪ አልደክምም በይ። ድገሚ እስኪ አልደክምም በይ። እግዚአብሔር ወደ አንቺ የፍርሃት መንፈስ የሚለቁ እና የሚያሳዩሽ ነገሮች አሉ። የፍርሃት መንፈስ ወደ አንቺ እያመጣ የሚያሳዩሽ ነገር አለ። መኝታ ቤት ውስጥ አልተኛም ስለምፈራ መተኛት አቁሜያለሁ ያለ ሳሎን ነው የምተኛው። የፍርሃት መንፈስ ማለት አያችሁ፣ ሳሎን ነው መኝታ ቤት መተኛት አቁሜያለሁ። እግዚአብሔር ካንቺ ላይ ይሄንን መንፈስ ዛሬ ይመቷል። ይሄን የፍርሃት መንፈስ ያነሷል። ይሄ ስፒሪት ወደ አንቺ የሚላክ ስፒሪት በኢየሱስ ስም ሰብሬዋል። በጌታ በኢየሱስ ስም ሰብሬዋል። በጌታ በኢየሱስ ስም ሰብሬዋል። በናዝሬቱ በጌታ በኢየሱስ ስም ሰብሬዋለሁ። መስመሩን ቆርጬዋለሁ። በናዝሬቱ በኢየሱስ ስም ቆርጬዋለሁ። እግዚአብሔር የእቴን ሕይወት ለአንተ አደራ አሳልፌ እሰጣለሁ። ዙሪያው በኢየሱስ ስም በደም ቅጥር እንዲቀጠር በኢየሱስ ስም ጸልያለሁ። የትኛው ክፉ የሆነ ነገር ወደ እሷ እንዳይመጣ